ዓለማችን ላይ አሉ የሚባሉ ትልልቅ ዶክተሮች ስፔሻሊስቶች ቢሰበሰቡ የውስጥ ደዌ በመመራመር ላይ ልዩ ተሰጥኦና ችሎታ ብቃት ያላቸው አካላቶች ቢሰባሰቡ ሕክምና ሊያደርጉለት የማይችሉ ሊያድኑት የማይችሉ የሆነ ከባድ በሽታ ነው። ይህ በሽታ ምቀኝነት የሚባለውን ምንድነው? አልሐሰዱ ወማ አድራኩም አልሐሰድ። يا معشر المسلمين عباد الله يا الله سبحانه وتعالى فقعدوا هنا الله سبحانه وتعالى رمضان سمنتኛው ሌሊት ላይ አድርሶናል። الله سبحانه وتعالى እስካሁን የጾምነውንም አላህ ይቀበለን የወደፊቱንም الله سبحانه وتعالى በሰላም እንድንጾመው አድርጎ አላህ Subhanahu Wa Ta'ala የምንጠቀምበት አላህ አድርገን። أيها المسلمون عباد الله እንደሚታወቀው ይህ ታላቅ የተባረከ ረድኤታማ ወር ለኛ የለውጥ ራሳችን የምንለውጥበትና ታላቅ ማዕረግን ደረጃን የምናገኝበት የሆነ ወር ነው። ራሳችን የምንቀይርበት ወር ነው። ሶደቃ የምናበዛበት ወር፣ ቂራአት የምናበዛበት ወር፣ ዚክር የምናበዛበት ወር፣ የጎረቤትን ሐቅ የምንጠብቅበት፣ የእናት አባትን ሐቅ እንደዚሁም የዘመድን ሐቅ፣ የጓደኛን ሐቅ፣ የልጆችን የሚስትን ሐቅ እነዚህን ትኩረት የምንሰጥበት የሆነ ወር ነው። ምናልባትም ረመዳን ብቻ አይደለም አላህ የሚመለከው፣ እነዚህ ሐቆችም የሚጠበቁት በረመዳን ብቻ አይደለም። ነገር ግን ረመዳን ላይ የሚሰሩ መልካም ስራዎች ሁሉ ስፋት አሰጣጡና ሽልማታቸው እጅግ በጣም ታላቅ ስለሆነ ነው። ዒባደላህ ከነዚህ ከምንጠብቃቸው ሐቆችና ከሚገቡን ከሆኑት ሕቁቆች መካከል እንዲሁም ልንቀጥለውና ልናስኬደው የምንችለው የሚገባ የሆነው ወንድማማችነት አንዱ ነው። ሙስሊሞች ወንድማማችነታቸውን ጠብቀው መጓዝ እንዳለባቸው አያሌ የሆኑ የቁርአን አንቀጾችና ሐዲሶች ተናግረዋል። ምናልባትም በሰው ልጆች መካከል ለማህበራዊ ህይወት፣ ለወንድማማችነት፣ ለጉርብትና ትልቅ ነቀርሳ የሆነና እንዲሁም ትልቅ በሽታ ቫይረስ የሆነ አንድ ነገር እነግራችኋለሁ ኢንሻአላህ። እሱም ምንድነው? አልሐሰድ ምቀኝነት የሚባል ነገር ነው። ማህበረሰብ መካከል የሚፈጠር የሆነ ጥንታዊ በሽታ፣ ከድሮ ጀምሮ የነበረ በሽታ፣ አደገኛ በሽታ፣ መርዛማ በሽታ ወደ ሸሪዓ ካልተመለሱ በስተቀር መድኃኒት የሌለው በሽታ ነው። ዒባደላህ የምቀኝነት በሽታ አልሐሰዱ አወል ሒስድ ምቀኝነት የሚባል ነገር በጣም ከባድ በሽታ ነው። ዓለማችን ላይ አሉ የሚባሉ ትልልቅ ዶክተሮች ስፔሻሊስቶች ቢሰበሰቡ የውስጥ ደዌ በመመራመር ላይ ልዩ ተሰጥኦና ችሎታ ብቃት ያላቸው አካላቶች ቢሰባሰቡ ሕክምና ሊያደርጉለት የማይችሉ ሊያድኑት የማይችሉ የሆነ ከባድ በሽታ ነው። ይህ በሽታ ምቀኝነት የሚባለውን ምንድነው? አልሐሰዱ ወማ አድራኩም አልሐሰድ። አልሐሰድ ምቀኝነት ማለት መንበዑ ሽሩር የአደጋዎች ሁሉ ምንጭ ነው። አልዓዚማ የከባባድ አደጋዎችና የከባባድ ተንኮሎች መነሻ ትልቁ ምንጭ ነው። ወሚፍታሁ ለዓዋቂብ ልወኺማ መጥፎ የሆነ ፍጻሜ ለዛም መክፈቻ ትልቅ ቁልፍ ነው። ፍጻሜ አንድ አካል ፍጻሜው ሊበላሽ እንዲሁ ተበላሽቶ ሊቀር መጨረሻው የሚያስለቅስ ሊሆን አንዱ መክፈቻው ምንድነው ማለት ነው? ምቀኝነት ነው። ልንርቀው የሚገባ ምቀኝነት አህሉል ዒልም አንድ የሚናገሩት ነገር አለ። ዒባደላህ ኢዛ ሐሰደ ልኢንሳኑ አንድ ሰው በሚመቀኝና ውስጡ ላይ ምቀኝነት በሚገባበት ሰዓት እንፈተሐ ለሁ ባቡ አልበጊ ወልዙልም ወልዑድዋን ወአልዋን ሰይአት ወሱኑን ፊልአታም ወዙኑብ የወንጀል አይነት፣ የአደጋ አይነት፣ የበደል አይነት፣ የግፍ አይነት፣ የኃጢአት አይነት በሮች ብርግድግድ ይላሉ። አንድ ሰው ምቀኝነት ሲጀምረው ተንኮል፣ መበደል፣ መደብደብ፣
መስደብ፣ ማዋረድ፣ መቀማት፣ ማጭበርበር፣ ማምታታት ሰውየውን ብሎ መጨረሻ ላይ ማስወገድና መግደል እዚህ ደረጃ ሊያደርሰው ይችላል። የምቀኝነት በሽታ በጣም አደገኛ የሆነ በሽታ ነው። ዒባደላህ ምቀኝነት ማለት ምንድነው? እንደ አረብያ ሰዋሰው አቀማመጥና አፈታት አህሉል ዒልም እየነገሩናል። የቋንቋ ጠበብቶችም የሚገልጹበት አለ። ምቀኝነት የሚባል በአማርኛችን እኛ እናውቀዋለን። አንድ ጓደኛ የሆነ ጠቃሚ ነገር በሚያገኝበት ሰዓት ለምን አገኘ ብሎ ቅሬታ መሰማት ነው። ወይም ደግሞ እንዲወገድ መጣር ነው። ያ ሰው እንዲያጣ፣ የከበረው እንዲደኸኝ፣ ጥሩ ትዳር ያዘው ትዳሩ እንዲበተን፣ ጥሩ ልጅ የወለደ ልጁ እንዲወገድበትና እንዲያምጽበት፣ ብቻ ሌሎች ላይ ያለን ጸጋ መቃወም የሚል ነው ጥቅል ጭብጡ በአማርኛችን እኛም የምናውቀው። በአረብያ ደረጃ ላይ ሲያስቀምጡ ምንድነው? يعرف بأنه كراهة النعمة وحب زوالها عن المنعم عليه ከሚጠቀመው አላህ ሱብሓነሁ ወተዓላ ከሰጠው ሰውዬ ላይ አላህ ከለገሰለት ሰው ላይ የነበረች ጸጋ እንድትወገድ መመኘት፣ እንዲሁም ለምን ተሰጠው ብሎ መጥላትና መመቅኘት ይሄ ነው ብለው በዚህ ያስቀምጣሉ። የሚገርመው ይህ ታሪፍ፣ ይህ ገለጻ፣ ይህ ማብራሪያ ሰፋ ያለ ነው፣ እኛም የምናውቀው ነው። ከዚህ ረቀቅ ያለ ገለጻ ገልጸዋል ይላሉ ሸይኹል እስላም ኢብኑ ተይሚያ። ኢማም ኢብኑ ዑሰይሚን ናቸው ከሸይኹል እስላም ኢብኑ ተይሚያ ይዘው የሚገልጹት ማለት ነው። ትክክለኛ የምቀኝነት ተፍሲሩ አሉ አልሐሰዱ ምቀኝነት ማለት አንድ ሰው ليس فقط أن يتمنى الإنسان زوال النعمة عن الناس كسوّج لاي يتسطاچو ጸጋ መወገዱ መመኘት ብቻ አይደለም አሉ። እንደው መጥላቱ ከራሂየቱ መጥላቱ ራሱ ለምን አገኘ ብሎ መቃወሙ ይህ ምቀኝነት ነው። ወደኔ ይገልበጥ ቢልም ባይልም፣ ይሄ ሰው ይጣው ብሎ ቢመኝም ባይመኝም ለምን አገኘ የሚል ቅያሜ ከተሰማው ይሄ ነው አሉ ምቀኝነት። እንደው ለምን አገኘ ውስጡ ከጠላ ወደኔ ይገልበጥ የሱ ጸጋ ባይልም፣ አረ ይጥፋው ባይልም፣ ሌላ ሰው ይውሰድበትም ባይልም ለምን አገኘ የሚል ተቃውሞ ውስጡ ቅጭም ካለበት መሐመድ ሲከብር አህመድ ሲሳካለት እንደው ቅያሜ ውስጡ ላይ የሆነ ቋጠሮ ከተቋጠረበት ይሄ ነው ምቀኛ ማለት። ምቀኛ ማለት ይሄ ነው አሉ። ይሄ ዴፊኒሽን፣ ይህ ገለጻ፣ ይህ ማብራሪያ ረቀቅ ያለ መግለጫ ነው። የሚገርመው ምቀኝነት የሚባለው ወሆ خلق قبيح بكل انسان مذموم بكل لسان ሰው ሁሉ ይቃወመዋል። ሰው ሁሉ እንዴት ትመቀኛለህ አንተ ይባላል። እምነት ያለው የሌለው፣ ለጌታው ያደረም ያላደረም ምቀኝነት አስጸያፊ እንደሆነ ሁሉም ይቃወመዋል በኢጅማዕ ያው ራሱ ምቀኛው ሲቀር ማለት ነው። ምቀኛው ራሱ ሲቀር እንጂ በራሱ በተመቀኙበት ነገር አለበለዚያ ሌላው ኢጅማዕን ያወግዙታል። ምቀኝነትን እንዴት ምን ታስባለህ? ለምን ምቀኛ ትሆናለህ? ይሉታል፣ ይባላል፣ ይወገዛል። አንደበቶች ሁሉ ይተቹታል፣ ሰዎች ሁሉ ይቃወሙታል። ራሱ ምቀኛው ሲቀር ምቀኝነት ማለት ከባድ ነው። ምቀኝነትን ብንመለከተው ዒባደላህ ያ ማዕሸረል ሙስሊሚን መካከላችን ብዙ ነገር ያመጣልና እንወቀው፣ እንመልከተው። ምቀኝነት የሚባል ነገር በጣም አደጋ ስለሆነ እንደውም ምን ብለው አህሉል ዒልም ይናገራሉ? ማ ኸላ ጀሰዱ ምን ሐሰድ ላኪን አልከሪመ ዩኽፊህ ወለኢመ ዩብዲህ አሉ። ምቀኝነት የሚባል ነገር ሁሉም ሰው ላይ አለ። የተወሰኑ ሰዎች ብቻ አይደለም ምቀኞች። ምቀኛ ሁሉም ምቀኛ ነው። ኢለል አንቢያ ወመን ረሒመ አላሁ ዐዘ ወጀል አላህ ያዘነላቸው ሲቀሩ፣ ነቢያቶችና የአላህ ደጋግ ባሮች ሲቀሩ ምቀኛ ነው። ሁሉም ምቀኛ ነው። ዲግሪው ይለያያል፣ ይበላለጣል እንጂ። ለዚህም እንዲህ አለ፣ ምን አለ ዓሊሙ ማ ኸላ ጀሰዱን ምን ሐሰድ፣ አንድ ተክለ ሰውነት ከምቀኝነት ነፃ የሆነ አንድ ተንቀሳቃሽ ጀሰድ አታይም አለ። እንደው ሰው ሁሉ በእግሩ የሚሄድ ሁሉ ምቀኛ ነው። ምቀኛ ነው እያንዳንዱ። የምቀኝነቱ መጠን ልኩ ይለያያል ነው የምንለው እንጂ እኔ ምቀኛ አይደለሁ ይላል። የሆነች ነገርማ ትኖራለች። ያ አይደለም። እንደዛ ሳይሆን ምናልባትም መጠኑ ያንተ ለየት ይላል። እንዲህ አሉ አህለል ዒልም ሲናገሩ፣
ما خلا جسد من حسد قالونا لكن الكريم يخفي بلد ጮሌ ጥሩ ሰው ዋጥ ያደርገዋል ይደብቀዋል ወለኢማ ይብዲ ሞኝ ግን ይፋ ያወጣዋል ቂል ይወጣበታል አራዳ ብልጥ ደግሞ ምቀኝነቱን በእፍን አድርጎ ይይዛታል ልዩነቱ ይሄ ነው እንጂ ምቀኛማ በሽ ነው ሁሉም ምቀኛ ነው ዳዒ በዳዒ ላይ አለ ምቀኛ ዳዒ በዳዒ ላይ ምቀኛ አለ ዓለም በዓለም ላይ ይመቀኛል ነጋዴ ነጋዴን ይመቀኛል ገበሬ ገበሬን ይመቀኛል ድሃ ድሃን ይመቀኛል ሀብታም ሀብታምን ይመቀኛል ሀብታምና ድሃማ ተው መጀመሪያ ሜዳ ነው የምቀኝነት ሜዳ ይሄ ሁሉም በአቅሙ ይመቀኛል እታች ያሉት ድሃና ድሃ ጎረቤቱ ነው ይመቀኛኛሉ ሁለቱም ተረጂው ነው ይመቀኛኛሉ ሁለቱም ዘይት እየተረዱ ሁለቱም ስንዴ እየተረዱ ሁለቱም ይቀያየማሉ ያቺኛይቱ ይችላል በል ያ አላህ አጅብ ነው የሰው ልጅ ባህሪ በጣም የሚገርም ነው ስለዚህ ምቀኛ ነው ማለት ነው እንዳለ አዎ ዲዕዋ የሚያደርገውም የሚደረግለትም ምቀኝነት ሁሉም ውስጥ አለች ነገር ግን እፍን የሚያደርጉ የአላህ ባሮች ያፍኗታል ወይ ደግሞ በህክምና ያህክሟታል በምን ህክምና በሸሪዓ ህክምና በቁርአን በሐዲስ በዚህ ይዙታል ይኸው ስሙማ ምቀኝነት የሚባል ውግዝ ነው አዎ የሚገርመው ወሲፈቱ ምን ሲፋት اليهود ከአይሁዶች ባህሪ አንዱ የአይሁዶች ባህሪ ነው ምቀኝነት የአይሁድ ባህሪ ነው መጀመሪያ የአይሁዶች ባህሪ ነው ከአይሁድ በፊት የማን ነው ካልክ ደግሞ أول معصية أهل العلم سيناقروا أول ذنب عصي الله عز وجل في السماء والأرض الله يمجمريا بسماء هنا بمدر يمجمريا يتعمصبت يتونجلبت ወንጀል ቢኖር ምቀኝነት ሽርክን ቀድሞ ማለት ነው ተመልከተው የመጀመሪያው ወንጀል አላህ የታመጸበት ወንጀል ምንድነው ሐስድ ነው ምቀኝነት ነው በሰማይ ታመጸ ማን አመጸው ሸይጣን ኢብሊስ من على عندما أمره الله عز وجل أن يسجد لآدم لآدم سجود أدرك بالتبالة قزيه قال أنا خير منه خلقتني من نار وخلقته من طين أني كادم بلتالله هلا أني كادم بلتالله أني انكاسات فتركي آدم اندقمو كتقا فتركو تادا كسات يتفتر يبلتال كتقا كتفترو يبلت لم يبلتو انديت يسجدال انديت يابو بدل اللتال آلنا انبيوالا تمكأنيا أبا واستكبر وكان من الكافرين انبيالا تنتبرر كورا ككهديان مهونا مان إبليس أباتاتشنن آدمن تمكأنيتو تملكتيو ምቀኝነት የትመቀመቅ እንደከተተው እልኝ በሰማይ በዝታ መጸ አላህ Subhanahu Wa Ta'ala በምድር ላይ ደግሞ የአደም ሁለት ልጆች ቃኤልና ሃቤል ሁለቱ ተገዳደሉ በምቀኝነት ነው ይሄ የመጣው ምድር ላይ የመጀመሪያው አመጽ ምቀኝነት ነው ያዝልኝማ ተከተለኝ የሚገርመው ይህ አስቀያሚ የሆነ ባህሪ ሲፈቱን ምን ሲፋት اليهود ከአይሁዶች ባህሪ አንዱ መገለጫቸው ነው የአይሁዶች መለያ ነው ይሄ ቀላል እንዳይመስል የአይሁዶች መለያ ነው አዎ ልንረቀው ይገባል የአይሁዶች መለያ ነው ለዚህም አላህ Subhanahu Wa Ta'ala በተከበረ በሆነው ቁርአኑ እንዲህ ይላል ወደ كثير من اهل الكتاب لو يردونكم من بعد ايمانكم كفارا حسدا من عند انفسهم من بعد ما تبين لهم الحق الله Subhanahu Wa Ta'ala የመጽሐፉ ባለቤቶች አለ ከመጽሐፉ ባለቤቶች ብዙዎቹ አብዛኛዎቹ ተመኙ ወደዱ አለ ለው يردونكم ቢመልሷችሁ من بعد ايمانكم ካመናችሁ በኋላ ኩፋራ ከሃዲያኖች አድርገው ቢመልሷችሁ ተመኙ ከሃዲ እንድትሆኑላቸው ተመኙ አለ ሐሰዳን من عند انفسهم ከነሱ ዘንድ ባለ ምቀኝነት ምክንያት ተመልከተው ምቀኝነት የነማን ባህሪ ነው አልኩ የአይሁዶች የሚገርመው ነብዩና አለይሂ ሰላቱ ወሰለም ተመቅኝተዋል እንብየዋሉ አንቀበልህም አረኒ አላህ መላእክተኛ ነኝ አንሰማህም አሉ እንብየዋሉ ከፊሎቹ ይመጡና ነብዩና አለይሂ ሰላቱ ወሰለም ይጠይቋቸዋል ያ መሐመድ ይላሉ የሆነ ጥያቄ ልንጠይቅህ ነው ምናልባትም ነብይ እንጂ ማንንም አያውቀው እነዚህን ጥያቄዎች ከመለስክ እናምንልሃለን እሺ
ይሄ ማለት ምንድነው ይሄ ማለት ምንድነው ይሄ ማለት ምንድነው ይሏቸውና ይጠይቋቸውና ነብዩ እንደተባሉት ተር አድርገው ከነማስረጃው ይነግሯቸዋል አውቀዋል ትክክል ነው ነገር ግን አናምንብህ ለምን እኛ ከአረቦች ላካል ብለን አላሰብንም የመጨረሻው ነብይ ከኛው ከቤተ እስራኤል የማይወጣ መስሎን ነበር በሚል አውቀው እንብያው አንቀበልም አሉ ይሄ ምንድነው ምቀኝነት ለዚህም አላህ Subhanahu Wa Ta'ala በቁርአን ተናግሯል ስለነዚህ ሰዎች ሁኔታ ማለት ነው አላህ Subhanahu Wa Ta'ala يعرفونه كما يعرفون أبناءهم ወንድ ልጆቻቸውን እንደሚያውቁ ያውቁታል ማንን ነብዩና አለይሂ ሰላቱ ወሰለም ያውቃሉ በደንብ አድርገው ያውቃሉ ግን ማመን አልፈለጉም ወንድ ልጆቻቸውን እንደሚያውቁት ሁሉ ያውቁታል ሙሐመድን ያውቁታል ከነመለከቱ ከነባህሪው ያውቁታል ወንድ ልጆቻቸው ሴት ልጆቻቸውን እንኳን አላለም ወንድ ልጆቻቸውን እንደሚያውቁ ለምን ሰው ብዙ ጊዜ ከልጆቹ ውስጥ ወንድ ልጁ ጋር ያለው ዒላቃ ግንኙነት የጠነከረ ስለሆነ ማለት ወንድ ልጆቻቸው ማንንም ጋር እንደማይቀላቀሉባቸው ያንን እንደሚያውቁ ያውቁታል ነገር ግን በመጣላቸው ጊዜ ካዱ እንብየው አንቀበልም አሉ አለ አላህ Subhanahu Wa Ta'ala እንደዚህ ያወቁ መጽሐፋቸው ላይ አግኝተው ነብዩና አለይሂ ሰላቱ ወሰለም አንቀበልም አሉ አንተ ሆየ ተመልከት እንግዲህ ኩፋራን ሆነው እንድትመለሱ ይፈልጋሉ ሐሰደን من عند انفسهم ከነሱ ዘንድ በሆነው ምቀኝነት አለ አላህ Subhanahu Wa Ta'ala ይህ አይነት አለ ይህ የአይሁድ ባህሪ ነው ምቀኝነት የሚባል ነገር የትም ላትራመድ የትም ላልራመድ ምንንም ላናስቀር ምንንም ላንዘጋ ምንንም ላናጎድል ለምን እንቃጠላለን ለምን ምቀኝነት ማለት እኮ መንደድ እኮ ነው ለምን ትነዳለህ ለምን ትታመማለህ ለምን ወደ ያብጣል ለምን አንተ ለምን ቦርጫም ትሆናለህ ይሄ ነገር ቦርጫም ተው እንጂ ተው ምን ይሰራልሃል አትድን ምንንም ነገር አታስጥልም አላስጥልም አለቀ በቃ አላህ ያለው ይሆናል ወሊላሁመ ማሊከል ሙልኪ ቱእቲል ሙልከ መን ተሻ وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير الله سبحانه وتعالى يشاوني شمال يشاوني شرال يشاوني يلقال يشاوني يوردال ማንም ይጮህ ማንም ይለፍለፍ ማንም ይሪበል ማንም ይበት ማንም ይተርተር ማንም አያስቀረውም አላህ ያለው ይሆናል በቃ አላህ ያለው ይሆናል መክበር ያለበት ይከብራል ስልጣን ማግኘት ያለበት ያገኛል ቆንጆ መሆን ያለበት ይሆናል ተሰሚነት እንዲያገኝ ተባለ ያገኛል የአላህ ጉዳይ ነው ተንታኙ አከፋፋዩ ሰጪው ባለቤቱ አላህ ታዲያ ከአላህ ጋር ነው እንድርማቱ ይህ ሰው ማግኘት የለበትም ማለት እኮ ነው እንግዲህ እንዴት ይሄን ለምን ከበረ ያለ ሰው ለምን አከበርከው ብሎ ከአላህ ጋር ጭቅጭቅ እንጂ ለምን ከበርክ አይደለም በቃ ከበረ በቃ ትልቅ ሆነ አላህ አሳደገው ስለዚህ ምቀኝነት ከበሽታው ውጭ የሚያተርፈው ነገር የለም ምቀኛ ውስጡ ከመቃጠል ውጭ ምንም የሚያተርፈው ቅንጣት መስቃለ ዘራ የለችም ሸው የአይሁድ ባህሪ ነው እራት እንዲህ ብሎ አለ ጌታችን አላህ Subhanahu Wa Ta'ala أم يحسدون الناس على ما آتاهم الله من فضله فقد أتينا آل إبراهيم الكتاب والحكمة وأتيناهم ملكا عظيما لا هيالو جيت الله سبحانه وتعالى لما هو سوتشن يمكنيالون على ما آتاهم الله من فضله እሱ ከችሮታው በሰጣቸው ነገር ላይ አላህ በቸራቸው ነገር ላይ ይመቀኛሉናል አናሱና የተፈለገው ነብዩ አለይሂ ሰላቱ ወሰለም ናቸው እሳቸው ነው የተፈለገው ለምን ነብዩ ሆኖ ተላከ ያሉ ነበሩ አንቀበል እንዴት ይላካል የየቲም እንዴት ይላካል እንዴት ከአረቦች ይላካል ከኛ ከቤተ እስራኤል እንዴት ይወጣል አም يحسدون الناس መሐመድን ይመቀኛሉ ሰዎችን ይመቀኛሉ አለ አላህ ይመቀኛሉ አላማ አታሁም አላህ በሰጣቸው በለገሳቸው ስጦታ ላይ من فضله እሱ ከቸርነቱ በሰጣቸው ላይ فقد آتينا آل إبراهيم الكتاب والحكمة እኛ እኮ ለኢብራሂም ለአብርሃም ቤተሰቦች ምን ሰተናል መጽሐፍን አውርደንላቸዋል ጥበብንም ሰተናቸዋል አጎናጽፈናቸዋል አለ አላህ Subhanahu Wa Ta'ala وآتيناهم ملكا عظيما ታላቅንም ስልጣን ሰተናቸዋል አለ ታዲያ ለምንድን ነው የሚመቀኙት መሐመድን ነው ይሄ
ምቀኝነታቸው ነው። ከዓረቦች ለምን ሆነ ብለው በኑ እስራኤሎች የተመቀኙት ምቀኝነት ነው። ይሄ ምቀኝነት ለምን ዳረጋቸው በለኝ። እምቢ አንቀበል። ሐቅን ለመሸሽ ያደርጋል፣ ያጋልጣል። ምቀኝነት ለምን ያጋልጣል ካል ሐቅን እንዳትረዳ አትቀበልም። ለምን ተበለጥኩ፣ ለምን በለጠኝ፣ ለምን እንዲሆነ ትላለህ። አደጋም ውስጥ ያስገባል። حتى عند الردود አንድ የምነግራችሁ ነገር አደራ የምላችሁ አዩሃል ኢኽዋ አዩሃል ሙስሊሙን ዒባደላህ ረድ ስናደርግ አንድ አካል ላይ ስንናገርበት ባጠፋው ጥፋት ላይ ለምን ሰው ሰማው፣ ለምን ሰው አጀበው፣ ለምን በዛበት ሁለ ከሆነ ይቅርብ፣ አጅር አታገኝም ወንጀል እንጂ የምታተርፈው ነገር የለም። ለዚህም ፍትህን ተሻግረህ ትናገረዋለህ። ይኸው ኢኽዋንዮች ብለን ረድ እናደርጋለን፣ ጀምዕዮች ብለን ረድ እናደርጋለን። አንተ በልጠው ስለበለጡ ከሆነ ውስጥህ ያለው ስሜት ያ ከሆነ ይቅርብህ። ለአላህ ብለህ አይደለም፣ ለአላህ ብለህ አይደለም። ይቅርብህ። ሐቁን ተናገር። አዎ ምቀኝነቱን ግን አውጣውና መጀመሪያ ይቅርብህና በትክክል ፍትሃዊ በሆነ መልኩ እንድትናገር ለማለት ነው። ተግባባን? ይሄ ነው። ሁለተኛ የነማን ባህሪ ነው ምቀኝነት በለኝ። የሚገርመው ሲፋቱን ሚን ሲፋቲል ሙሽሪኪን የሙሽሪኮችን ባህሪ ነው። የሙሽሪኮች የመካ ሙሽሪኮችም ምቀኝነት የሚባል አንዱ ባህሪያቸው ነበር። ስለዚህም ነብዩ አለይሂ ሰላቱ ወሰላም በመላካቸው ምክንያት የተመቀኙ አሉ። ነብዩ የቲም ናቸው። እናት አባታቸው ሞተዋል በልጅነታቸው። የነሱን በጎች ሲጠብቁ ነው ያደጉት። ረሱል አለይሂ ሰላቱ ወሰላም መጨረሻ ላይ ነብዩ አለይሂ ሰላቱ ወሰላም ላይ ወህይ ሲወርድ ያለ ሁሉ የራሱን አስተያየት ሰጀመ። እንዲያውም ይቅተረሁ አላህ ዐዘ ወጀል አላህ ላይ ርማታ መጡ። ምን አሉ? ወቃሉ ለውላ ኑዝለ ሃዘል ቁርአን ዐላ ረጁሊን ሚነል ቀርየተይኒ ዐዚም። ምን ብለው ተናገሩ? እንደው አሉ አለ አላህ ሱብሓነሁ ወተዓላ ለውላ ኑዝለ ሃዘል ቁርአን ሀላ ኡንዚለ ሃዘል ቁርአን ይህ ቁርአን አይወርድም ኖሯል ቢወርድም ነበረበት አሉ ዐላ ረጁሊን በሰው ላይ ሚነል ቀርየተይኒ ዐዚም ከሁለቱ ከተሞች ታላቅ በሆነው ሰው ላይ ከሁለቱ ከተሞች ከማንና ከማን መካ ላይና ጧኢፍ ማለት ነው። ከጧኢፍ ሰዎች ከመካ ሰዎች እንደው አንዱ ትልቁ እንደ ንጉስ ከሆነው ከነሱ ተመርጦ አንዱ ላይ ወረድ ይኖራል እዚህ ዲሃ ላይ ከሚወርድ ያ አላህ ማን ናቸው አሉ? አልወሊድ ኢብኑ ሙጊራ መካ፣ ከጧኢፍ ደግሞ ዑርወቱ ኢብኑ መስዑድ አው ገይሩሁማ ወይ ከሁለቱ እነዚህ ናቸው ተብሏል። እነዚህ ታዋቂ የተጽዕኖ ሰዎች ስለሆኑ በመሐመድ ላይ ከሚወርድ ይልቅ በእነዚህ ላይ ወርድም ኖሯል ብክነት እንዳይፈጠር ሰው እንዲቀበላቸው የተጽዕኖ ሰው ስለሆኑ ይችን አስተያየት ሰጡ። ያ አላህ ይሄን ሁሉ ያደረሳቸው ምንድነው? መቀኝነት። እንደው አላህ ሱብሓነሁ ወተዓላ መልስ ሰጣቸው። ሙወቢኸን ለሁም መልስ ሰጣቸው። አላህ አሁን ነቅሲሙነ ረሕመተ ረቢክ የጌታህን ሲሳይ እነሱ አከፋፋይ ናቸውን? ነሕኑ ቀሰምና በይነሁም መዒሸተሁም ፊል ሐያቲ ዱንያ በቅርቢቱ ዓለም ዱንያ ላይ እህል ውሃቸውን እኛ አከፋፍለን እያለ እኛ እያከፋፈልንላቸው እነሱ የዲኑን ደግሞ ሊያከፋፍሉ ይፈልጋሉናል። አሁን መቅሲሙነ ረሕመተ ረቢክ ንቡዋ ነው። ረሕማ ማለት የጌታህን እዝነት የጌታህን ችሮታ ንቡዋን እነሱ ሊያከፋፍሉ ይፈልጋሉን? ምን አገባቸውና ነው እያለ ነው አላሁ ሱብሓነሁ ወተዓላ። እንኳን ዲንዩን ዱነውዩን እኛን ያከፋፈል ነው። ነሕኑ ቀሰምና በይነሁም መዒሸተሁም ፊል ሐያቲ ዱንያ በቅርቢቱ ዓለም ህይወታቸውን የህይወት ኑሯቸውን ፕሮሰሱን እኛንን በጀቱን የመደብነው እኛንን ያከፋፈልናቸው አለ። እዚህ ላይ እኛ ባለቤት ከሆን ዲኑ ላይ እኛ ባለቤት መሆናችን አሕራ ወአውላ በላጭ ነው፣ ተገቢ ነው። ስለዚህ ጣልቃ ሊገቡ ይፈልጋሉ እንዴ? ምን አስተያየት ነው? አዎ አላሁ ያዕለም ሐይሱ የጀዐሉ ሪሳለተ አላህ ሪሳላውን የት ማስቀመጥ እንዳለበት ያውቃል። አላህ ሱብሓነሁ ወተዓላ ይሄ ምርጫ አይደለም። ቀሬዳኛ እኮ አይደለም ነብይ ማለት አንተዬ በሰዎች እጅ ብልጫ የሚመረጥ አይደለም። ና ተሰብሰብ እዛ አላህ አረዳ ማን ይምራን ተብሎ የሚመረጥ አይደለም። የሚመረጠው ምን አላህ ነው። ከአላህ የሚመረጥ ነው ነብይ። እነሱ ሊያከፋፍሉ ተነሱ። ይሄን ሁሉ የዳረጋቸው የቲም ከሚላክ የተጽዕኖ ሰው ይላክ እኮ ነው። አየህ ምቀኝነት የት እንዳደረሳቸው። አየህ አላሁ ሱብሓነሁ ወተዓላ ወረፈዕና ባዕضሁም ፈውቀ ባዕضን ደረጃት ሊየተኺዘ ባዕضሁም ባዕضን ሱኽርያ አላህ ሱብሓነሁ ወተዓላ ከፊሎቹም በከፊሎቻቸው ላይ በደረጃ ከፍ አደረግን አበላለጥን አለ።
ከፊሉን ሰራተኛ አድርጎ እንዲይዝ ይለናል አላሁ ሱብሓነሁ ወተዓላ። አበላለጥና ለአላህ ከፊሉን ሀብታም ከፊሉን ድሃ አድርጓል። ድሃ የወዛደር አለ ሆይ ስራ የሚሰራ የቀን ሰራተኛ አለ ሲባል እኔ አለሁ ይላል ድሃ። ሀብታም ደግሞ ሰራተኛ ይጠራል። ድሃ እኔ አለሁ ይላል። አላህ ሱብሓነሁ ወተዓላ አንዱን አሰሪ አንዱን ሰሪ ተደራርጋችሁ እንድትያያዙ ይሄን አድርገናል አለ። ሒክማን አንዱን ደመወዝተኛ አንዱን ደመወዝ ሰጪ አድርጓል አላህ ሱብሓነሁ ወተዓላ። ሒክማው ነው ጥበቡ ነው። አንተይ ደመወዝ የሚከፈለውን ዝቅ አድርጎ አይደለም፣ ድሃን ንቆ ሀብታምን አክብሮ አይደለም። አላህ ሱብሓነሁ ወተዓላ እንደው ዝም ብሎ ሰጥቷል። ይሄን አስቀምጧል። ላከበረውም ሰው ሒክማ አለው፣ ላደህየውም ሰው ሒክማ አለው። አላህ ሱብሓነሁ ወተዓላ ሊየተኺዘ ባዕዱሁም ባዕዳን አርባበን ሱኽርያ ሰራተኛ አድርጎ ማለት ይሄ ተብሏል። ስለዚህ አየው ተመልከት፣ የምቀኝነታቸው ምቀኝነት የነብዩን አለይሂ ሰላቱ ወሰለም ተልእኮ ተቃወሙ። ሐታ አቡ ጀህል ከለታት አንድ ቀን አቡ ሱፊያን እነዚህ ሆኑና ነብዩ አለይሂ ሰላቱ ወሰለም ጓሩ እየመጡ ያዳምጣሉ። ቁርአን ሲቀራ ሲነበብ ውስጣቸው እንደው አንጀታቸው በለ ያደርገዋል። ደስ ይላል ሲነበብ ይገባቸዋል። እና ሶስቱም ተገናኙና ልክ መንገድ ላይ ሲሄዱ ከየት እየመጣ ያም በሌላ በኩል ሆኖ ሲያዳምጥ የነበር ከየት እየመጣ ነው ከዚሁ አንተም ከዚሁ እኔም ከዚሁ በቃ ከዚህ በኋላ አንመጣም። እሺ አንመጣም ይባባሉና በማግስቱ ሌሊት ሁሉም አልመጣም ብሏል። ሁሉም ይመጡና አሁንም ልክ ሲጨረስ ሲመለሱ ይገናኛሉ። ሶስተኛው ቀን ላይ አይ አሁን እንኳን ባሰ አንመጣም ተባብለው ሁላችንም እየመጣን ነው ምንድነው ይህን ሲባባሉ መጨረሻ ላይ ተጠየቀ አቡ ጀህል። እንደው መሐመድ እኮ የሚናገረው አለ እንደው ጠብ አይልም፣ ልብ ይነካል፣ ልብ ይስባል አለ። ነገር ግን እንዲህ ብሎ ተናገረ። ምቀኝነቱን ተመልከቱ። እኛና ተናዘዕና ነህኑ ወበኑ ዓብድ መናፍ የሙሐመድ የዘር ሐረግ በኑ ዓብድ መናፍና እኛ በኑ መኽዙሞች ሁለቱም ቁረይሾች ከመሆናቸው ጋር ዋና የዘር ግንዳቸው ማለት ነው ተከራከን ተጨቃጨቅናል። አሸረፈ እልቅና ላይ በኑ መኽዙሞችና በኑ ዓብድ መናፍ በደንብ አድርገን ተሻማን አለ ስልጣንን ለማግኘት። ፈአጣዕሙ ወአጣዕምና አበሉ አበላ ወሐመሉ ፈሐመልና ሶደቅ ወአዕጡ ወአዕጠይና ሰጡ ሰጠን አለ አቡ ጀህል። ቃሉ አሁን ግን አሉ ፊና ነብዩን ያእቲሂ ልወሕዩ ሚነ ሰማእ ፈመታ ኑድሪኩ ምስለ ሃዚህ ከእኛ ነብይ መጣ አሉ። እኛስ ምን እናድርግ? ማን ነብይ እንበል? ወህይ የሚመጣው ነብይ ከነሱ ሲመጣ እንዴት ነው? ወላሂ አናምንበትም። የፈለገ ነገር ይሁን በመሐመድ አናምንም። ውስጡ ምን ብሏል? ውስጡ የገባው ነገር አለ። ወላኪን ሕስቴው የት እንዳደረሰው አየሁ። ወላሂ አናምንበትም። ላ ሐውለ ወላ ቁወተ ኢላ ቢላህ። ወየቲ ቢሃዛ ባዕዱ አህሊ ተፍሲር ረሒመሁሙላህ። ይሄ አንድ የሙሽሪኮች ባህሪ ነው፣ ልንርቀው የሚገባ ነው። ሁለተኛ ስሙኝ፣ ሶስተኛ ሲፋቱን ሚን ሲፋቲል ሙናፊቂን የሙናፊቆች ባህሪ ነው ምቀኝነት። እንዲያስጠላን እኮ ነው ምቀኝነትን አከተፈ ብለህ እንድትተፋ ከውስጥህ እንድታወጣው ነው። ንቅል አድርገህ ሸንኮፉን እንድትጥለው ነው። እንደዛ እንዲሆን በቃ ከበረ ማሻአላህ አላሁመ ባሪክ፣ አማረ አላሁመ ባሪክ። እንደዚህ ሆነ ተሳካለት እኮ ኑሮ አላሁመ ባሪክ። ወንድምህ ነው በቃ ይክበር። ለምን አንተ ቁዝም ትላለህ? ሰው ከበረ መክበር ስላለበት። ሰው ጥሩ አማረለት መስመሩ ተስተካከለ፣ በቃ ለምን ትቆዝማለህ? አለቀ በቃ። ያንተን አንተ ነው፣ የሱ ለሱ ነው። የሱ አንተ ዘንድ አይመጣ፣ ያንተ እሱ ዘንድ አይሄድ። ለምን ትሰቃያለህ? ለምን ትቃጠላለህ? ነው ሸዬ ይሄ ነው። እንደው መልእክቱ ቁልጭ ያለ ነው። ሐታ ሙናፊቆች ይኸው እንዲህ ያደርጉ ነበር። እንዲህ ይላል አላህ ሱብሓነሁ ወተዓላ። ሙናፊቆች አንዱ መገለጫቸው አማንያንን የመዲናን ሰዎች ሷሃቢዮችን በጣም ሲቃወሙ ነበረ። እንዲህ አለ አላህ እንተምሰስኩም ሐሰነቱን ተሱኡሁም ወኢን ቱሲብኩም ሰይአቱን የፍረሑ ቢሃ ወኢን ተስቢሩ ወተተቁ ላ የድሩኩም ከይዱሁም ሸይአ ኢነላሃ ቢማ ያዕመሉነ ሙሒጥ። አላሁ ሱብሓነሁ ወተዓላ እናንተ መልካም ነገር ብታገኙ መሐመድ አንተና ባልደረቦችህ መልካም ነገር ብታገኙ አለ ጥሩ ነገር ስታገኙ ጅል ወደ እናንተ ሲመጣ ጥላትን ስታሳድዱት ይሄ ነገር ሲያጋጥማችሁ ተሱኡሁም ታስቀይማቸዋለች ሙናፊቆችን።
ወይ አሸነፏት እይ ይላል። እንግልትት ማለት ነው። እነማን መልካም ሲያገኙ? ሷሃቢዎች መልካም ነገር ሲያገኙ፣ ነብዩ ድል ሲቀናቸው፣ መዲና ውስጥ የሚኖሩት ሙናፊቆች ቅጥል ይላሉ። ታስቀይማቸዋለች፣ ታስከፋቸዋለች አለ። ወእን ቱሲብኩም ሰይአ መጥፎ ነገር ካጋጠማችሁ ግን ምን ከሆነ ምናልባትም ድሉ ከዛ በኩል ሆኖ ከተመታችሁ፣ ሷሃባ ከተገደለ፣ ብዙ ካለቀ ደግሞ የፍረሑ ቢሃ እንኳንም እሰይ አረገለት አቦ ይላሉ። ደስታ ተመልከተው። ይሄ ሁሉ ከምን የመጣ ነው? ከምቀኝነት። እንደ ሐላ አላህ ቀጠለና ወእን ተስቢሩ ብትታገሱ መሐመድና ሷሃቢዎች፣ ወተተቁ አላህን ብትፈሩ ብትጠነቀቁ፣ ላ የድሩኩም ከይዱሁም ሸይአ የእነሱ ሴራ ምንም አይጎዳችሁም፣ አብሽሩ እያለ ነው አላሁ ስብሓንሁ ወተዓላ። ምንም አይጎዳችሁም። ኢነላሃ ቢማ ያዕመሉነ ሙሒጥ አላህ ስብሓንሁ ወተዓላ የሚሰሩትን ሥራ አካባቢ ነው። አብሽሩ፣ አትከፉ፣ አብሽሩ፣ ተስፋ አትቁረጡ፣ አብሽሩ፣ በርቱ አለ አላሁ ስብሓንሁ ወተዓላ። ምናልባትም ምቀኛ ወደ ኋላ ጎተት ሊያደርግህ ቢሞክርም ምንም ይሁን ወደ ኋላ አትልም። ለምን? የአላህ ሥራ ነውና። ያ ዓብደላህ በደንብ አድርገህ ያዝማ። እዚህ ላይ የቁሉ ሸይኹል እስላም እብኑ ተይሚያ ذكر شيخ الإسلام ابن تيمية رحمه الله عن الحسن البصري ያዝልኝማ እንደው والله እንድደስ እንደሚል በአላህ ያ ዓሊም ይናገር እንደ አለ حسن البصري رحمه الله جاء رجل إلى الحسن البصري وقال له እንደ አላቸው هل يحسد المؤمن አላቸው እንደው ካፊር ብቻ ነው ወይስ እንደው ሙእሚን አማኝ የሆነ ሰው ይመቀኛል እንደ አላቸው አማኝ ይመቀኛል እምነት ያለው እንደው ሙእሚን አማኝ ሰው ይመቀኛል አላቸው قال ما انساك اخوه يوسف አሉ የዩሱፍን ወንድሞች እንደው ምን እንዳስረሳ የዩሱፍ ወንድሞች ሙስሊሙ ነው አይደል ዩሱፍን ወንድማቸውን የተመቀኙት አዎ አለ ድብን ብሎ አለ ሰከር ያለ በመቀኝነት ማለት ነው እንደዚህ አይነት አማኛለ የሌለ እንዳይመስል እስኪ እንካልንገረህማ ዩሱፍ ነብዩላህ ዩሱፍ አባታቸው ነብዩላህ ያዕቁብ የማን ልጅ ናቸው የኢስሐቅ ልጅ ያዕቁብ ነብዩላህ ኢብራሂም ማንን ወለዱ ኢስሐቅን ወለዱ ኢስሐቅ ያዕቆብን ወለደ ያዕቆብ ደግሞ 12ቱን ወንድማማቾች ወለደ ዩሱፍና ቢንያም ከአንድ እናት ነው የሚወለዱት እነዚህ ሁለቱ ይበልጥ ነብዩላህ ያዕቆብ እነዛ 10 በአንድ በኩል ናቸው ሁለቱ ደግሞ ከዚህኛው ከአንዲት እናት ስለሆኑ ምናል ነብዩላህ ያዕቆብ በጣም ልዩ ቦታ ነበራቸው አላህ ይሻው ነውና ማለት ነው ይሄው ያዝልኝማ እና እዚህ መካከል ላይ እነዛ 10 ከፋቸው ውስጣቸው በነብዩላህ በዩሱፍና በወንድሙ በቢንያም ማለት ነው በቢንያም እንዴ ተባባሉ እንዴ ሐላ አላህ Subhanahu Wa Ta'ala በቁርአን ሲያመጣው ስሙማ إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين ተባባሉ እንግዲህ መቀኝነቲቱ በዚህ ጀመረች ይቺ የተጀመረችበት ደግሞ ከኋላ ነብዩላህ ዩሱፍ በህልማቸው ያዩታልና ነው ያችን አባትየው ራሱ ነብዩላህ ያዕቁብ ልጁን ዩሱፍን ሰማና ወንድም ልጅ ሆይ እየው እንዲህ ብሎ መከረው إذ قال يوسف لأبي ዩሱፍ ለአባቱ ለያዕቁብ ባለ ጊዜ አስታውስ ያ አባቴ አባቴ ሆይ إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين አባቴ ሆይ አለ እኔ እኮ 11 ከዋክብቶችና እንዲሁም ፀሐይና ጨረቃ ለኔ ሲያጎነብሱልኝ አየሁኝ በህልሜ እንደዚህ ተመለከትኩ ብሎ ዩሱፍ ለአባቱ ለያዕቁብ ይነግራቸዋል ያዕቁብ ደግሞ እንዲህ አሉ ቃለ ያ ቡነይ ልጄ ሆይ አሉ ላ ተቅሱስ ሩእያከ ይህን ህልምህን እንዳትናገር አላ ኢኽወቲክ ለወንድሞች እንዳትነግራቸው አደራህን ፈየኪዱ ለከ ከይዳ ሴራ ይጠነስሱብሃል ያሴሩብሃልና አደራህን እነ ሸይጣን ልልኢንሳን ዐዱው ሙቢን ሰይጣን ለሰው ልጅ ግልጽ የሆነ ጠላት ነውና ይገፋፋብሃል እንዳትነግር ይች ጸጋ ወደፊት እድገትህን የምታመላክት ጠቋሚ ስለሆነች ብሎ ለልጁ መከረ ያዕቁብ ማየው እንደዚህ ሆኖ ለዩሱፍ የነበረ የነብዩላህ ያዕቁብ አመለካከት ወይም ደግሞ እነሱ ራሳቸው ካላቸው ቀረቤታ ነብዩላህ ያዕቁብ ለዩሱፍ ያላቸውን እንክብካቤ ወንድሞቹ አዩና ተመልከት ይሄ ነገር ተፈጠረ ውስጣቸው እንዲህም ተባባሉ إذ قالوا
ባሉ ጊዜ አስታውሳለ ያዕቁብ ወንድሞች ለዩሱፍ ዩሱፍና ወአኹ ወንድሙ ቢንያም አሐቡ ኢላ አቢና ወዲ አባታችን ይበልጥ ተወዳጅ ነው ምና ከኛ የበለጠ ተወዷል እሱ ወነህኑ ዑስባ እኛ ደግሞ ብዙ ጀማዓዎች ነን ስለዚህ እነ አባና ለፊ ضلال ሙቢን አባታችን በግልጽ ስተት ላይ ነው ያለው እንዴት ከኛ በላይ እነሱን ይወዳል የሚል ነገር አጫረች ውስጣቸው ጀመረ በለንሻው ጀመረ ተመለከት ፈተና እና ምን እናድርግ እንዲህ እናድርግ እንደዛ እናድርግ እንደሱ እናድርግ ሲራ ወይንም ከነብዩላህ ያዕቁብ ዩሱፍን መጅርጠው የሚያወጡበትን ነገር ዘዴ መዘየድ ፈለጉ በምን እናውጣው እኛ ጋር ይጫወት እኛ ጋር እንደዚህ እንበልና ይዘን ሄደን ማድረግ ያለብን እናደርጋለን ተባባሉ አንተ ያ አላህ መጨረሻ ላይ እንዲህ እቅቱሉ ዩሱፍ ከፊል ለከፊሉ ምን አለ ዩሱፍን ግደሉት ተባባሉ ግደሉት አውጥረሑ አርዳ ወይሩቅ አገር ወስዳችሁ ጣሉት ዩሱፍን የኽሉ ለኩም ወጅሁ አቢኩም ወተኩኑ ሚን ባዕዲህ ቀውመን ሷሊሒን የአባታችሁ ፊት የዛን ጊዜ ነፃ ይሆንላችኋል እናንተ ብቻ አባታችሁ ጋር ትጫወታላችሁ ከዛም በኋላ ጥሩ ነዋሪዎች ደጋጎች ትሆናላችሁ ተውበት አድርጋችሁ ጥሩዎች ትሆናላችሁ አባታችሁን በነፃ ታገኛላችሁና ደህና ሰዎች ትሆናላችሁ ግልግል ትላላችሁ አባታችሁን በነፃ ታገኙታላችሁ የዛን ጊዜ ግደሉት ተባባሉ እንግደሉ እናስወግደ ይሄ ሰው ለምን አባታችን እየነጠቀና አይደል ፍቅር ዩሱፍ ሲል ነው የምናየው ስለዚህ ይሄ ነገር ነፃ እንደሆነ አባታችን ምን እናድርግ ምን አለ ምን ተባባሉ ግደሉት እቅቱሉ ዩሱፍ አውጥረሑ ዩሱፍን ግደሉት አውጥረሑ ወይጣሉት አርዶን ነኪራ ያደረጋት አርዶን በዒዳ ለማለት ነው ሩቅ አገር ወስጣችሁ ጣሉት የዛን ጊዜ ምን ይሆናል የኽሉ ለኩም ወጅሁ አቢኩም የአባታችሁ ፊት ነፃ ይሆናል አለቀ አባታችሁን በነፃነት ታገኙታላችሁ ዩሱፍ አይሻማችሁም ተባባሉ ይችን አንዱ ተናገረ ወይ ዩሱፍን ሊያስወግዱት ያንን ቆንጆ ያንን የሚያምር እንግዲህ ተመለከተ አየህ ሸይጣን የሚሰራው አየህ ግፊቱን ተመልከሻው እንዳደረገና ገፋፋቸው ውስጣቸው አንዱ ታላቃቸው ነው ይባላል ይችን አመለካከት ሰጠ ምናልባት ማዛኛቸው እንዲህ አለ قال قائل منهم على القرآن الله سبحانه وتعالى ሲናገር قال قائل منهم ከነሱ ውስጥ ባይ አለ ባይ አንዱ እንዲህ አይነት አስተያየት ሰጠ لا تقتلوا يوسف አረ ዩሱፍን አትግደሉት አለ ዩሱፍን አትግደሉት ወአልቁሁ في غيابة الجب ይልቁንም ጥልቅ ሆነ ጉድጓድ ውስጥ ጨለማ አለበት ጉድጓድ ውስጥ ከተቱት አላቸው وألقوا في غيابة الجب يلتقطه بعض السيارة ከፊል ነጋዴዎች መንገደኞች አንስተው ይዘውት ይሄዳሉ ስለዚህ ጉድጓድ ውስጥ ጨለማ ጉድጓድ ውስጥ ከተቱት እንጂ አትግደሉት አለ إن كنتم فاعلين ማድረጋችሁ ካልቀረ ይሄ ይሻላል ለአትግደሉት አለ አረ ታዋል የሱ ሐሳብ አየለና ያዙና ነብዩላህ ዩሱፍን እኛ ጋር ይጫወት ብለው አባቱን አባብለው ያአባና አባታችን ወይ ለምንድነው ማለከላ ተመና ለምንድነው ማታምነን እኛ ጋር ይጫወት ስላከው يرتع ويلعب معنا እኛ ጋር ይጫወት ላከው ዩሱፍን አሉ እንደምንም አባብለው ነብዩላህ ዩሱፍን ከነብዩላህ ያዕቁብ ጉያ ይዘው ሄደው ቦታው ላይ መጨረሻ ላይ ምን ላይ ተስማምተዋል አልኳቸው ጉድጓድ እንክተተው ጉድጓድ ውስጥ አስገቡት ያ አላህ ጉድጓድ ውስጥ በሚያስገቡበት ሰዓት የሚያሰማውን ድምጽ የሚለምለውን ልመና የሚያሳየውን የፊት ገጽታ አስበው እንግዲህ ጉድጓድ ውስጥ አንስተው ካባቱ መንጥለው አስገቡ ምቀኝነት የት እንዳደረሳየ እስቴት እንዳደረሳየ ሐሰኑል በስሪ ማንሳከ ኢኽወተ ዩሱፍ ያሉት ለዚህ ማንሳከ ኢኽወተ ዩሱፍ ይሄን አሰራቸው ወንድማቸው ይሄንን አሰራቸው ነገር ግን ይኸው ምቀኛ ደግሞ ተመቅኝቶ የሆነ ነገር ውስጥ ሲከተህ ጥሩ ፍጻሜ እንዳለህ ጠብቅ የዩሱፍን ታሪክ አንብበው በደንብ ይግባህ ተረዳ ማንንም ይናቀህ ማንንም ይመቅኝህ ማንንም ያሳድህ ጉድጓድ የሚክተትህ የትም ያስገባህ ትወጣለህ ትነግሳለህ የበላይ ትሆናለህ እያ اقرأ سيرة يوسف
ነብዩላህ ዩሱፍ አንብብ፣ በደንብ አድርገህ አንብበው ተረዳ። ወላሂ ከተቱት አስገቡ። ከዛ ነጋዴዎች መጡ። ውሃ ሊቀዱ አኮላቸውን ልክ ሲለቁ ወደታች በገመድ ሲስቡት ውሃ አይደለም የያዘው ዩሱፍ ተንጠላጥሎበታል። አመጣ ልክ ሲስቡ ሲያመጡት አፋፍ ላይ ቆንጅዬ የሚያምር ለጋ ልጅ እንደው ያንን ያዝ አደረጉ። እነሱም ተሯሩጠው መጡ። ይሄማ ባሪያችን ነው ብሎ ተባዑ ቢሰመኒ በخس دراهم معدودة ርካሽ በሆነ ገንዘብ ሸጡት። የዩሱፍን ሁኔታ አላወቁም። እዚህ ደረጃ መድረሱን አላወቁም። በቀላል ዋጋ ሸጡት ባሪያችን። ጉድጓድ ከተቱት፣ ሲወጣ ሸጡት። ተጭኖ ሄደ። ግብፅ ሀገር ተወሰደ። ግብፅ ሀገር ላይ አደገ። ከጎረመሰ በኋላ የሴት ፈተና መጣ። ያ እምቢ አለ። እንዲታሰር ተደረገ። እስር ቤት ዝብጥያ ገባ። የቆየውን ያክል ቆየ። የኖረውን ቆየ። ተመልከት። በበላ ላይ በላ፣ በፈተና ላይ ፈተና፣ በፈተና ላይ ፈተና። አንዳንድ ጊዜ እኮ የማይነሳ ይመስላል። አለቀልኝ እንዴት እላለህ? የመጀመሪያው ፈተና ጊዜ የምትወድቅ ከሆነ የጨረስክ ውድቅ ነህ። ሁለተኛም ሲመጣ ጽና፣ ሶስተኛም ሲመጣ እንደ ሚስማር እንጠነክራለን የሚባለው ለዚህ ነው። በመቱን ቁጥር እንደ ሚስማር እንጠነክራለን፣ በገደሉን ቁጥር እንበዛለን፣ ባሳደዱን ቁጥር እንጠነክራለን ማለት ይሄ ነው። ወንድምዬ ገባህ አይደል? አሁን በበላ ላይ እስር ቤት እስከ መግባት ድረስ አላህ ያያል። አላህ ሱብሓነሁ ወተዓላ ይሄን ባሪያውን ለሱ ብሎ ነው ይሄን እየሆነ ያለው። አላህ ያውቃል። አላህ ይመለከታል። የሚሰራው ሴራ የሚሰሪበት የነበረው የሴቶች ሴራ እነ ከይደኩና ዐዚም የተባሉ ያንን ስራ ሲሰሩበት የነበረውን አላህ ያውቃል፣ ይመለከታል። مع ذلك ያ አላህ ችሎታ ሊያሳድገው ወስኗል። አላህ ከእስር ቤት ወጣ። ከእስር ቤት ከወጣ በኋላ ዩሱፍ ምን ሆነ? ነብዩላህ ዩሱፍ የሀገሪቱ ኢኮኖሚ የሚዘወረው በዩሱፍ ሆነ። مع أنه نبي الله ورسوله يا الله مرسل ነው፣ ነብይ ነው። በዛ ላይ የግብጽ የኢኮኖሚ አስተዳደር ሙሉ በሙሉ በሱ ቁጥጥር ነበር። ይኸው ተመልከተ አላህ Subhanahu Wa Ta'ala አላህ ይሰራል። የሚገርመው ከነዓን ምድር ላይ ረሃብ መጣ። የነብዩላህ ዩሱፍ ወንድሞች አሉበት። ሸመታ ሄዱ፣ ሊሸምቱ ሄዱ፣ ተገናኙ። ታሪኩ ረጅም ነውና አልገባበትም በጥልቀት ሄዱ። እንደው ሲለዋወጡ ምን ሲሉ በዘዴ አድርጎ ወንድሙ ቢንያም እንዲመጣለት አደረገ። ወንድሙን አገኘ። ኋላ ቢንያም ወንድምህ ነኝ እኔ ዩሱፍ ነኝ። ሰበበ። እሺ ያው ሁሉም በመልእክት ማድረግ ያለብን እናደርጋለን። ሰበበ አለ። እሺ ዝም አሉ። ኋላ ላይ የተለያየ ምልክት ከተመለከቱ በኋላ አወቁት። እነማን? እነዛ ወንድሞቹ ሲመላለሱ ማለት ነው። እና አወቁትና እንዲህ አሉ። ያዝልኝማ አጠር ማድረግ ፈልጌ ነው። ቃሉ አይነከ ለአንተ ዩሱፍ አለ። እንዴ አንተ ወንድማችን ዩሱፍ ነህ? ያ ጉድጓድ የከተቱት፣ ያ ያሳደዱት፣ በርካሽ ዋጋ የሸጡት፣ ስንት ነገር ያደረጉት፣ ለምኗቸው ያልሰሙ መጨረሻ ላይ ምን አለ? አይነከ ለአንተ ዩሱፍ ቃለ አነ ዩሱፍ ወሃዛ አኺ። አዎ እኔም ዩሱፍ ነኝ፣ ይሄም ወንድሜ ቢንያም አላቸው። ይሄም ወንድሜ ነው። ቀድ መነ አላሁ ዐለይና አላህ በእኛ ላይ ውለታውን ዋለልን። አላህ አቀማጠለን። አላህ ጸጋውን አንበሻበሸና አለ። እነሆ ይችናት ትምህርቷ ሁና መርበጡል ፈረስ እዚህ ነው የፈረሱ ማሰሪያ ያዘ። እነሆ መን የተቂ ወየስቢር እነሆ ነገሩ እነሆ እንዲህ ነው አለ ዩሱፍ። መን የተቂ ወየስቢር አላህን የሚፈራ የሚታገስ ሰው አላህ ይክሰዋል፣ ተሳዱ አይቀርም። ፈኢነ አላህ ላ ዩዲዑ አጅረ አልሙሕሲኒን አላህ የበጎ ሰሪዎችን ደመወዝ ከንቱ አያስቀርም አላቸው። መከራቸው ይሄ ነው። እንግዲህ ተመልከት። ይኸው አየህ መገፋት የት እንደሚያደርስ ተመልከት። መገፋት ከፍ ያደርግሃል እንጂ አይጥልህም። አታኮ ይላሉ እንደ ተረትና ምሳሌ ሲናገሩ ቅቤ ገፍተው አናት ላይ አወጡኛለች ይላሉ ሲተርቱ። መጨረሻ ላይ ቅቤ የት ነው የምትቀመጠው? እዚህ ግን መሬት ላይ ምን ትደረግ ነበር? በወሱ ተደበረ ገፍተው እዛ አወጡኛለች ቅቤ ይላሉ። ለማንኛውም መገፋት ከፍ ነው የሚያደርገው፣ አይጥልህም። አንድ ይችን ያዝልኝ። ይችን ታሪክ ንክስ አድርገህ ያዛት ይችን አንድ ሁለተኛ ምቀኝነት ምን ያክል አደጋ የነብዩላህ ዩሱፍ ወንድሞች ዩሱፍ ላይ ይሄን ነገር እንደደረሰባቸው ሁሉ
የአደም ሁለት ልጆቹ አደጋ ላይ ወድቀዋል። ቃኤል ሀቤልን ገሏል። ሀቤልን ገሎታል። ቃኤል የሚባለው ቃቤል የሚባለው ሀቤልን ገሎታል። ተገዳድለዋል። የተገዳደሉበት ነገር ደግሞ አለ የሚገርመው። እዚህ ላይ አላህ በቁርአን እንዲህ ይላል ወትሉ ዐለይሂም ነባአ ብነይ አደመ ቢልሐቅ ወትሉ ዐለይሂም ለህዝቦች አንብብላቸው መሐመድ ለኡመቶች ንገራቸው፣ አስረዳ፣ አስተምራቸው፣ ዘርዝርላቸው አለ። ነባአ ብነይ አደም የአደምን የሁለት ልጆቹን ታሪክ አንብብላቸው፣ ቢልሐቅ በእውነት በትክክል አንብብላቸው አለ። እነዚህ የአደም ሁለት ልጆች ማን ናቸው? ቃቤልና ሀቤል ናቸው እንደ ጅምሁሩል ሙፈሲሪን። በዚህ ነው የተፈሰረው። አለበለዚያ የአደም ልጆች እኔ እናንተም የአደም ልጆች ነን። ስለዚህ ሁለት የአደም ልጆች ከተባለ በየትኛውም ክፍለ ዘመን መሆን ይችል ነበር። ነገር ግን ጅምሁሩል ሙፈሲሪን እነማን ናቸው አሉ? የነብዩላህ አደም የራሱ ከእንደው የአብራኮ ክፋዮች የራሱ ልጆች ናቸው። የልጅ አይደለም፣ የራሱ ልጆች እነሱ ናቸው ተብሏል። እና ስለነዛ ታሪክ አንብብላቸው። ምን አድርገው ነው? እንካ إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين من بالك الزيالة ሁለቱ ቁርባን ባቀረቡ ጊዜ ቃቤልም ሀቤልም ቁርባን አቀረቡ ለጌታቸው። ይሄ አንድ አደት ሊሆን ይችላል፣ የአላህ ትእዛዝ ሊሆን ይችላል። አንድ ሰው ተቅዋለው የለውም ለማለት ምናልባትም ቁርባን ሲያቀርቡ እሳት ከሰማይ ይመጣና ያንተ ቁርባንህን ከበላለህ ተቅዋለህ ማለት ነው። ያልበላለህ ደግሞ ተቅዋ የለውም። ይሄ ነው መመዘኛው። እና إذ قربا قربانا ቁርባን ባቀረቡ ጊዜ فتقبل من أحدهما ካንዳቸው ተቀባይነት አገኘ፣ አላህ ተቀበለው። ወለም يتقبل من الآخر አንዱን ግን አልተቀበለው። ቃቤል ተቀባይነት አገኘ፣ ሀቤል ተቀባይነት አላገኘም ነበር ማለት ነው። አንዱ ተቀባይነት አገኘ፣ አንዱ አላገኘም። የዚህን ሰዓት ተመቀኘ። የኔን ቁርባን ሳይቀበል ያንተን ለምንድን ነው የተቀበለው? እንዴት? ለምን አለ። ቃለ ላቅቱለነክ ወላሂ እገልሃለሁ። ወንድሙን እኮ ነው እገልሃለሁ አለ። ቃለ ያንኛው አለ ኢነማ የተቀበሉ ላሁ ሚነል ሙተቂን አላህ ቁርባንን የሚቀበለው እሱን ከሚፈሩት ነው። በምን ወንጀሌ ትገለኛለህ ወንድሜ? እኔ ምን ላድርጋለሁ? ለምን ትገለኛለህ? ምን አጠፋሁ? ምንድነው ጥፋቴ? ወንጀሌ ማለምቢ ወንጀሌ ኃጢአቴ ምንድነው? ለኃጢአቴ ምንድነው? ለምንድነው የምትገለኝ አለ። እንደውም ቀጠለ እንዲህ አለ ለይን በሰጠ ኢለየ የደከ ሊተቅቱለኒ ማ አነ ቢባሲጥ የድየ ኢለይከ ሊአቅቱለክ እኒ አኻፉ ላህ ረበል ዓለሚን። ወንድሜ ሆይ አለ እንዲህ ያንኛው አላህን ይፈራል ብያለሁ። ወንድሜ ሆይ አለ እኔን ለመግደል አንተ እጅህን ብትዘረጋ እኔ እጄን አልዘረጋም አንተን ለመግደል አላደርገውም። አቅተኸኝ አይደለም፣ እኔ ላንተ አንሸም አይደለም። እኔ አኻፉ ላህ ረበል ዓለሚን እኔ የዓለማቱን ጌታ አላህን እፈራለሁ፣ አልሰነዝርም ወደ አንተ ወንድሜ ሆይ አለ። አንተ ይሄን ብታመጣ ይሄን ብታደርግ እኔ አላደርገውም ወንድሜ። እንዲያውም አለ እኒ ኡሪዱ አንተቡ ቢኢስሚ ወኢስሚ የኔንም ያንተንም ኃጢአት እኔንም የገደልክበትን ሌላውንም ኃጢአትን ይዘህ እንድትመለስ እፈልጋለሁ። ፈተኩነ ሚን አስሐቢ እና ከእሳት ጓዶች እንድትሆን ወዳሊከ ጀዛኡ ዛሊሚን ይህ የበደለኞች የግፈኞች ክፍያ ደሞዝ ነውና እንደዛ እንድትሆን እፈልጋለሁ። እኔ አንተ ላይ አልሰነዝርም። ዲፋ ትችላለህ፣ ይፈቀዳል። አይፈቀድም ማለት ከንብረትም ላይ ትከላከላለህ። ዲፋ ከራስም ላይ ይፈቀዳል። ቀኝ ጉንጭን ስትመታ ግራህን ስጠው የለም። ሸሪዓችን ላይ ዲፋ አለ የሐቂቃ ማለት ነው። ነገር ግን ዛሂድ የሆነ ሰው ደግሞ ይሄን ነው የለም እኔ አልነካም እኔ ይቅርብኝ ብሎ ነው አላደርግም። ይሄንን ብሎት እንደዚህ እየነገረው እንደዚህ እያባበለው እንደዚህ እያስረዳው አልተረዳው። ፈጠወዐት ለሁ ነፍሱ ቀትለ አኺ ፈቀተለ ነፍስያው አስዋበችለት፣ አስጌጠችለት፣ ቀሰቀሰችው፣ አነሳሳችው። ግደለው እንጂ አለችው። ፈቀተለ ገደለው፣ ወንድሙን ገደለው ወንድሙን በጭካኔ ላ ሐውለ ወላ ቁወተ ኢላ ቢላህ። ፈአስበሐ ሚነል ኻሲሪን ከከሳሪያን ሆነ። ከሰረ ወንድሙን አጣ። ከነማን ሆነ? ከከሳሪያን ሆነ አለ አላሁ ሱብሓነሁ ወተዓላ። ገሎ ይዞ ይዞር ነበር ይላል። ለምን? የመጀመሪያው ሰው የሞተ ምድራችን ላይ የመጀመሪያው እሱ ነው። ይሄ ገና ሰው መሞት ጀመረ። ገና ማለት ሰው የመጀመሪያ ሞት የጀመረው በምንድን ነው? በመገደል። የሚገርም ግድያ የበዛው ነው።
የመጀመሪያው። ስለዚህ ቀብር አያውቁም። መቀባበር የሚባል ነገር አይታወቅም ነበር። መጨረሻ ላይ አላህ ምን አደረገ? አላህ ሱብሓነሁ ወተዓላ ፈበዐተ ጉራበን የብሐቱ ፊል አርድ በምድር ላይ የሚቆፍር እየቆፈረ የሚያሳይ በራሪን አሞራ ላከ። ለምን? ሊዩሪየሁ ከይፈ ይዋሪ ሰውአተ አኺህ የወንድሙን ጀናዛ እንዴት መቅበር እንዳለበት ሊያስተምር አሞራ መጣና ሌላ ጓደኛ አሞራውን የሞተ አሞራን ቆፈር አደረገና አፈር አስገባና አፈር ልብስ ሲያደርጋይ ማን ነው ይሄን የሚመለከተው? ይሄንን ሲመለከት ቃለ ያ ወይለታ ወይ ኪሳራዬ ወይ ጥፋቴ አጀዝቱ አን አኩነ مثل هذا الغراب የዚህን ያሞራ ያክል መሆን አቃተኝ። ፈዋሪ ሰውአተ አኺ የወንድሜን አስከሬን ጀናዛ ለመቅበር የዚህን ያሞራ ያክል መሆን አቃተኝ። ዋይ فأصبح من النادمين ከጸጸተኞች ሆነ። የሚገርመው የተጸጸተው በመግደሉ ሳይሆን ያሞራውን ያክል መቅበር አለመቻሉ ነው። ያ አላህ بعض اهل العلم بعض المفسرين ይሄን ይላሉ። እንግዲህ ተመልከት ይኸው መቀኝነት የት እንዳደረሰው የሰው ልጆችን አቀባበር ያስተማረ ማን ነው? አሞራ ነው የመጀመሪያ መቀባበር እንዳለብን ያስተማረ የመጀመሪያው አላህ ሱብሓነሁ ወተዓላ አሞራ ልኮ አስተማረ። አሞራ ናት ሙዓሊሙ መጀመሪያ ቀሪማን እንዲያስተማረ ባረከ። ይሄው ምቀኝነት የት እንዳደረሰ ማንን አልኩ? የአደምን 2 ልጆች አጋድሏል። ምቀኝነት ከባድ ነው። ምቀኝነት መዘዝ ነው። ምቀኝነት አደጋ ነው። ምቀኝነት መጥፎ ነው። ምቀኝነት አደጋ ውስጥ ያስገባል። በጣም ከባድ ነው። ያ አብደላህ በጣም ከባድ ነው። አንድ ታሪክ ልንገራችሁማ። ታላቁ ረወል ሐፊዝ አቡ ኑዓይም አልአስባሃንዩ ረሂመሁላህ ፊል ሒልያ እንዲህ ብለው ይናገራሉ። አልሒልያ የሚባል ኪታብ ላይ እየተጠቀሰ ነው። እና የሆነ ንጉስ ነበር አሉ። ይህ ንጉስ አገልጋይ አጠገቡ የሚኻድመው አለ። እንግዲህ በጫማም በኩል የሚቀርብን ነገር እያቀረበ የሚሰጥን ነገር እየሰጠ የሚኻድመው ነበር። እና ሁልጊዜ ንጉሱ ጋር መጥቶ በተቀመጠ ቁጥር ይችን ይል ነበር። ምን ይል ነበር? ያ መሊክ ይለዋል። ንጉስ ወይ አሕሲን ኢለል ሙሕሲን ቢኢሕሳን መልካም ለዋለልህ መልካም ዋለለት። ንጉስ ወይ ፈኢነል ሙሲአ መጥፎ ሰው ምቀኛ በአንተ ላይ መጥፎ የሚያሴር እሱ ሰፊ ሰዓቱ የራሱ ተንኮል ጠልፎ ይጥለዋል። እሺ ይለዋል ንጉሱን ሲመክራይ። አንዳንዱ መካሪ በጣም መልካም ለዋለልህ መልካም ዋል። አደጋ በአንተ ላይ ሴራ ለሚጠነስስ ተው ችግር የለም። የራሱ ሴራ ጠልፎ ይጥለዋል። አብሽር ምንም ችግር የለም። ራሱ የሚሰራው ስራ ለአንተ ተከላካይ ነው። ይህንን ሲለው እየመከረው ከዕለታት አንድ ቀን የሚገርመው ይህንን ንጉሱን የሚያገለግለውን ሰውዬ የሆነ ሰው ይመቀኘዋል። እየሰማኝ ነው? ሸው ይመቀኘዋል። እንደ ይሄ ሰው ንጉስን እያገለገለ ተሰሚነት ብዙ ሽልማት እያገኘ ንብረት እያገኘ አይደል? ተመቀኝ። ምክንያቱም የንጉስ አገልጋይ መሆን የቤተ መንግስት ጠባቂ መሆን እኮ ደጃዝማች ምንም ትልቅ ክብር እኮ አለው አይደል እንዴ? አዎ። ስለዚህ ተመቀኘውና የሆነ ነገር አሰበ። ንጉሱ ጋር ላጣለው ያዘልኝ በደንብ አይደል? ላጣለው አለና አሰበ። መጨረሻ ላይ እንደምንም ጠየቀና ጠባቂዎችን ንጉስ ጋር መግባት እፈልጋለሁ። እሺ ግባ። ከገባ በኋላ ንጉሱ ጋር ንጉስ ወይ አለ ይሄ አገልጋይህ እኮ አለ ስምህን እያጠፋው ነው። ውጭ ማህበረሰቡ ጋር ህዝብ ውስጥ ስምህን አበላሽቶታል። ለምን? ምን ብሎ? የቁል እነሁ አብኸሩ አፉ ይሸታል። ንጉሱ ይሸታሉ ብሏል። ይሸታሉ እኔን? አዎ አንቱን። እንግዲህ አስብ፣ ንጉስ ነው። ስሜ ጠፋ ምንድን ጠፋ? እንግዲህ የት እንደሚያደርስ አስብ። በጣም ተበሳጨ፣ በጣም ተናደደ። እሺ እንደዚህ ብሎ ስሜን ካጠፋው ይሄ ሰውዬ እኔን እንዲህ ለማጥፋቱ ምልክት ምንድን ነው? በምን አውቃለሁ ታዲያ ይሄንን አለው ንጉሱ ለዚህ ለተንኮለኛው ሰውዬ። ይሄማ ልክ አጠገብ ሲደርስ እና ጠጋ በለኝ በልና ጠጋ በል አውራው አፍንጫውን ያዝ አድርጎ ያፍናል ነው።
እሺ ይችን ቸክ አደርጋለሁ ብሎ ባለበት ሰዓት ያንኛው ሰውዬ ምን እንዳደረገ ታውቃለህ? ይችን ለኮሰና ቶሎ እዛኛው ሰውዬ ዘንድ ሄደ። እዛ ምስኪኑ ዘንድ ያ ናማ ምን ነው ልጋብዝህ? ምን? እሺ ጥሩ መረቅ አዘጋጀና መረቅ አበላና ሽንኩርት አበዛ። ያንን ሽንኩርት ያንን እንትን ግጥም አድርጎ ከበላ በኋላ ያ ሰው አፍጠረኑ ቅይር አለ። ንጉሱ ዘንድ በዛው በተለመደው መጅልስ ንጉሱ ዘንድ ይሄዳል። ሄዶ ቁጭ ባለበት ያ ንጉስ ቼክ ያደርጋል አይደል? ይሄንኛው ምስኪን ነው አያቅ፣ የተሸረበለትን አያቅ፣ የተቆፈረለትን ጉድጓድ አያቅ፣ የተዘረጋለትን ገመድ አያቅ። ምስኪን ጠጋ ሲለው ንጉሱ አፉን ያዛል። አሃ ያ ሰውዬ ያለኝ እውነት ነው ማለት ነው። በል ፈቲኒ ቢሚዳድ ወወረቃ ወረቀትና ብዕር አምጣልኝ ሂዳ። እሺ አመጣለት። ወረቀቱን ተቀበልና ብዕሩን ያዘና ይሄ ሰውዬ ልክ እጃችሁ እንደደረሰ ይችን ደብዳቤ ይዞ አጠገባችሁ እንደደረሰ ረዱት፣ ክፈቱት ይላል። ያችን ጠቅለል አድርገና ይችን ወረቀት ይዘህ ሂዳል እዘባሆቹ ዘንድ አራጆቹ ዘንድ ውስጥ ኃይለኛ በሚፈጠርበት ሰዓት ገራፊ አለ፣ ቆራጭ አለ፣ ሰያፊ አለ አይደለ? ንጉሶች እኮ አላቸው። አራጆቹ ዘንድ ይዞ ይሄ ምስኪን አያውቅም ደብዳቤ ቤት ይዞት እንደሚል ምን እንደሚደረግ ምን እንደሚል አያውቅም። ጠቅልል አድርገህ ይዘህ ነው የተባለው። ልክ ይዞ ሲሄድ ያ ቀዥቃዣ ያ ነገረኛ የት እየሄድክ ነው አለ። እንግዲህ ያውቃል ሽልማት እንደሚሰጠው ብር እንደሚሰጠው ያውቃል። በዛች ምቀኝነት አለ የተገባባው። የት እየሄድክ ነው? ይችን ወረቀት እዛ አድርስ ተብዬ አንተ ነው ያደርስልሃለሁ እኔ አደርስልሃለሁ ችግር የለም። እሺ እንካ ስትል ያችን ወረቀት ይዞ እዘባሆቹ ዘንድ አራጆቹ ዘንድ ግልጥ ሲያደርጉት ይህ ሰውዬ ይህን ደብዳቤ የያዘው ሰውዬ አጠገባችሁ እንደደረሰ እረዱትና ቆዳውን ግፈፉት ይላል። ይሄ አነበቡን እኔ አይደለም ወሃዛ ገለጡን አለየ አረ ሌላ ተልኮ ነው። ንጉሱን ጠይቅ። እኛ ንጉሱን እኛ ለምን እናደክመውታለን? ወረቀቱን ጽፈው ነው ለምን እናደክማለን? ያ አላህ ወላሂ በጣም አጅብ። አረዱት፣ ገፈፉት። ኋላ ላይ ሰውየው መጣ። እንደው እንዴት ነው አለ። ምን ብሎ እንደነገሩት ታውቃለህ? ይኸው ይሄንን ራሱ አህሲን ኢለል ሙህሲኒ ቢኢህሳኒ ፈኢነል ሙሲአ የክፊህ ኢሳአቱ። አንተ መልካም ነው አለልህ መልካም ዋል። ተንኮለኛ ተንኮሉ ይጠልፍልሃል። ተው ለተንኮለኛ ተው። ራሱ ይወድቃል፣ በራሱ ጊዜ ይተኛል፣ በራሱ ጊዜ ይረታል፣ በራሱ ጊዜ ይሸነፋል፣ በራሱ ጊዜ ሽባ ይሆናል፣ በራሱ ጊዜ ይወድቃል፣ ራሱን ራሱ ያርዳል፣ ራሱን ራሱ ይቀብራል፣ ራሱን ራሱ ያረክሳል። ተው ችግር የለም። አንተ ጥሩ ሰው፣ አንተ መልካም ነው። ወላሂ ወንድምዬ አልሐፊዝ አቡ ኑዓይም ይህችን ታሪክ ሲነግሩን የሚገርም ትምህርት ጀርባው ላይ አለ። እንደው በደንብ ያዝ። ወላ የሕቁል መክሩ ሰይኡ ኢላ ቢአህሊህ ለልቁርአን። ተንኮል፣ አደጋ፣ ሴራ ባለቤቱ ላይ ነው መጀመሪያ የሚያልፍ። የሀገራችን ሰው ለዚህም ሲናገር ምን ይላል? የሀገራችን ሰው ሲናገር ጉድጓዱን ስትቆፍረው ለወንድምህ ጉድጓድ ስትቆፍር ራቅ አታድርገው፣ ምናልባትም አንተው ትገባበት ይሆናል። ለራስህ ዘን እርባ አላ ነፍሲክ። ይሄ ተንኮለኛ ከሆን ሴረኛ ከሆን ወላሂ ላቡደ ሚን አንተ ቃፊያ ራስህ ትወድቅበታለህ። አደገኛ አትሁን እንደዚህ አይነት ተንኮለኛ። ይኸው ፖለቲከኞችን ታውቃለህ አይደል? ዓለማችን ላይ ነጃ ያወጣ ፖለቲከኛ አይተህ ታውቃለህ? አይተህ ሰምተህ ታውቃለህ ወይ? ሰምተህ ታውቃለህ? ነጃ የወጣ የተሳካለት እንደው ሰምተህ ታውቃለህ ወይ? ንገረኝ። የለም። ይመጣ 17 ዓመት ቆይቶ እንዳልነበር ዶጋመድ፣ 5 ዓመት ቆይቶ እንዳልነበር ይሆናል። 20 ዓመት ቆይቶ እንዳልነበር። አቤት አወጣጡ ሲያስጠላ! እነ ሳዳም ሁሴን አንቀጥቅጠዋል። መጨረሻቸው ምን ሆነ? እንደ በግ ነው የተቀረቡት። እነ ሙዓመር አልቃዛፊ 40 ዓመት አስተዳድሮ ነበረ ሊቢያ። ምን ሆነ መጨረሻ ላይ? ቱቦ ለቱቦ ሲጎትቱት ነበር። እንደው የትኛውም ንጉስ የትኛውም ቦታ ላይ ተንኮል ሲሰራ፣ ሲሸርብ፣ ሲያጋድል፣ ሲያባላ፣ ሲያጨፋጭፍ፣ ሲያመራርስ የነበረ ሲቀምር፣ ሲያቦካ ለአንተ የሚያወራው ሌላ፣ ውስጥ ላይ የሚቀብረው ሌላ።
ላንተ ፊቱ ሌላ ውስጥ ላይ የሚያወራው ሌላ። ይህ የሆነ ፖለቲከኛ ተሳክቶለት ፍጻሜውን ሲያመራ ይተታቃለህ። ከአኺራ በፊት قبل الآخرة في الدنيا እዚሁ ዱንያ ላይ ከአኺራ በፊት ተንኮለኛ አትሁን። ሞኝነት አይጎዳህ። ሞኝነት መታለልህ አይጎዳህ፣ ወላሂ አይጎዳህ። በቃ እንደው ለሰዎች ጥሩ ሐሳቢ፣ መልካም ሐሳቢ፣ መልካም ሰው፣ ጥሩ ደግሁን። ምናልባት እሱ ዘዴ ምርጥ የከተማ ልጅ አራዳ ጮሌ ብልጣብልጥ እንደዚህ ሆኖ ሊጠልፍ ይችላል። አብሽር እሱ ይወድቃል። እሱ በቴስታ መጥቶ ራሱን የሚታመመው እሱ፣ ጠረባ መጥቶ የሚወድቀው እሱ፣ ቆፈረው ጉድጓድ ውስጥ የሚገባው እሱ። ስለዚህ ምቀኝነት አደጋ ስለሆነ ይቅርብህ። ይሄ ነው ትልቅ ብስለት። ወላሂ በጣም ያዝ። ምክንያቱም ምቀኛ ብዙ ጊዜ ላ ዩሪዱ ሊየርቃ ኢለይክ ወደ አንተ ከፍ ብሎ እኩል እንሆን አይደለም የሚለው ምቀኛ። በል ዩሪዱ አንተንዚለ ኢለይክ አንተ ወርደህ እሱ ጋር እኩል እንድትሆን ነው የሚፈልገው። እኔም ልውጣ አንተም ውጣ ተሽቀዳድመን እንሂድ አይደለም የሚለው። ምንም እኮ ችግር የለም። መሽቀዳድም እኮ ትችላለህ። ኢኮኖሚ ነጋዴ ነህ አንተ አይደል? አዎ ነግድ፣ ፊት ለፊትህ ነግድ፣ እሱም ፊት ለፊቱ ይነግድ። ሰው መስመር ሳትገባ አንተ በራስህ መስመር ላይ ተጓዝ፣ እሱም በመስመሩ ይጓዝ። የቀደመ ይቅደም፣ ችግር የለም። ወንጀል አይደለም፣ ኃጢአት አይደለም። ነገር ግን አንዱ ሌላው መስመር ላይ ይገባል። ምን ያደርጋል? ደንበኛ ሊነጥቅ ይሄዳል። እሱ እንደዚህ ነው የተበላሸ ቃል የሚሸጥልን እኔ ጋር እንደዚህ ነው፣ እኔ ረከስ አድርግላለሁ እንደዚህ። እሱ ነገረኛ ምን ይሰራልሃል? እሱ ጋር ተዋ፣ እንደዚህ ነው ይሄ እንደዚህ ነው ብሎ የወንድሙን ስም ያጠፋና ደንበኛን ወደ ራሱ ያመጣል። ሰው መስመር ላይ ነው የገባው። ተወዳድረ ማሸነፍ ጥሩ። አንተም በራስህ መሐመድን በራሱ አህመድም መሐመድን በራሳቸው መስመር መሸናነፍ መበላለጥ ችግር የለም፣ አልተከለከለም። አንዱ የሌላውን መስመር መዝጋት ግን ምቀኝነት ነው። ምቀኝነት እኮ ነው ሰውን ሟርተኛ ያደረገው፣ ድግምተኛ መተተኛ የሚያደርገው። ወገንና ወገን እንዲለያይ፣ ባልና ሚስት እንዲለያዩ፣ ወንድም እንዲጣላ፣ ቤቱን ለቆ እንዲሄድ፣ በሽተኛ እንዲሆን፣ ንግድ እንዲያከስረው፣ በቃ እንደው ሌሊት ቅዠት በቅዠት እንዲሆን አይጣርዶ እቤት በር ላይ ይጥላል፣ ሱቅ በር ላይ ይጥላል። ይሄንን ያመጣው ምንድነው? ምቀኝነት ውዝውዝ ያደረገው፣ ምቀኝነት ያከሳው፣ ምቀኝነት ያመነመነው አያሌ ሰው አለ። ወላሂ ይሄ ሁሉ ምንድነው? ከነዚህ የመጣ ነው። ከምቀኝነት አደጋ ነገር ይፈጠራልና ምቀኛ እንዳትሆን ምን ይላሉ መሰለ? የሀገራችን ገበሬ ብዙ ጊዜ የሰማታለሁና የሀገራችን ገበሬ አህያው ሲጠፋበት አህያው እንድትገኝ ሳይሆን ዱዓ የሚያደርገው የጓደኛው አህያ እንድትጠፋ ነው፣ በማጣት እኩል እንዲሆኑ። ምን ነው የጓደኛህም አህያ ትኑር፣ ያን የኔን አህያ አስገኝልን በማግኘት እኩል ብትሆንስ? ሰው በማግኘት እኩል ቢሆንስ? ሁለታችንም መውረድ አለብን። ሁለታችንም እንክሰር፣ ሁለታችንም እንሙት፣ ሁለታችንም እንቆርቁስ፣ ሁለታችንም እንክሳ፣ ሁለታችንም እንጣ፣ ሁለታችንም እንንጣ። ምን አመጣው? ያ አላህ በማግኘትም እኮ መሄድ እኮ ይቻላል። ስለዚህ ምቀኛ ደግሞ አመለካከቱ ወደ ላይ አይደለም፣ ሁልጊዜ ወደ ታች ነው የሚያየው። አብረን እንውደቅ። ሐታ ራሱ አጥፍቶ ጠፊ ማለት እኮ ነው። አሁን እንደው እሱ ይጣ እኔ ላግኝ እንኳን የሆነ ትንሽ የሆነ ምቀኛ ሁለታችንም እንጣ የሚል ምቀኛ አለ። ሁለታችንም እንጣ ለምን? የእሱ ማግኘት ምንም ያደርገው ማለት ነው እንደው ጤንነት የሚነሳው የሚያስብለዋል። አንተዬ ያ አላህ ያ አላህ ያ አላህ ያ አላህ። ስማማ እዚህ ላይ ሐሰኑል በስሪ ረሂመሁላህ ያሉትን ምን አሉ? ማራይቱ ዛሊመን አሽባሃ ቢመዝሉም፣ እንደው ተበዳይ የሚመስል በዳይ አይቻላቅም አሉ። በዳይ ነው ግን ተበዳይ ይመስላል አሉ። ንጥት ብሎ ግርጥት ብሎ ጥቁር ብሎ ውልል ብሎ እንክርትት ብሎ በሰው ምቀኝነት እንትና ለምን አገኘ እኮ ነው። እንደው ዛሊም በደለኛ ሆነ ያው ተበዳይ የሚመስል በዳይ አይቻላቅም ይነል ሐሱድ። እንደ ምቀኛ ተበዳይ የሚመስል በዳይ ነው። ይሰቃ እንዴት ነው እንዳሉ ቀጠሉ። ነፈሱ ዳኢም ሁልጊዜ ነው አሉ። ምቀኛ አገኘ አተረፈ ቤቱ እኮ አማረለት ሶስት ወለዳ እንደው ነፈሱ እንዳይ ነው በቃ እንደሆነ እኮ አሉ። በሽተኛ ሆኗል ሰውየው። አሁን የሰውየው ዛሊም ነው መዝሉም ነው? ዛሊም ነው ግን ምን ይመስላል? መዝሉም የተንገላታ ነው።
አሉና ወሀሙን ላዚም ሁልጊዜ ዘላለማዊ የሆነ ጭንቀት ወቀልቡን ሃኢም የዋለለ ልብ ነው አሉ ያለ ሰው ስላገኘበት ማለት ነው። እንደው ከበሩ እንኳን እንደየነሱ ኑሯቸው ይሄድ እኛ እንዲሁ ቀረ ሰው በማግኘቱ እንደ ሰው ይላል። ደግሞ እኮ ይሄው እዚህም እየተቀጣ ነው ገና አኸራም ይጠብቀዋል። ኪሳራ ማለት ይሄ ነው ወላሂ። እንደው መቀኝነት ወላሂ ያከስራል። እንደው ፊዳሬ ነው ሁለቱም አገር እዚህም አንተነትን ትከስራለህ። በቃ ሁሉ ጊዜ እንቅልፍ ታጣለህ። ምናልባትም ይሄው አሁንም ሁከማዎች ምን እንዳሉ ታውቃለህ? እንዲህ ብሎ ተናገረ። እንዴት ያምራል ገለጻቸው በአላህ ቃለ بعض الحكماء يكفيك من الحاسد ለምቀኛ በቂህ ነው። በጅራፍ ባይገረፍ በሰይፍ ባይሰየፍ ላንተ በቂህ ነው። አንተ محسود አንተ የተመቀኘው ሆይ በቂህ ነው። ምኑ انه يغتم وقت سروري አንተ ስትደሰት እሱ እያለቀሰ አንተ ስታገኝ አገኘ እያለ ያለቅሳል። አንተ እኮ ደስ ብሎሃል። አንተ ደህና ተኝተህ አልጋ ላይ እሱ አልጋው ላይ እየተገላበጠ ነው። ያለ ስላሳ ብርድ ልብስ ምድጃ ሆኖበታል። እሱ ከበረ እኮ እያለ ከጎን ጎኑ እየተገላበጠ አንተ ግንፏ አብለህ ተኝተሃል። ምቀኛ لا اله الا الله انا لله وانا اليه راجعون። እረ ምቀኛ እንደው ለየት ያለ ነው። ተመለከት እንግዲህ ምቀኛ ነው። ይኸው ሻሁ እንደው በደንብ አድርገውማ ይሄ ከባድ ነው ልበልህ። ይኸው እንዲህ ብሎ ተናገረ ገጣሚ። ከገጣሚዎች አንዳንድ ልንገራችሁማ በጣም የሚያምር ግጥም ነው የገጠመው። እንዲህ አለ أي حاسدا لي على نعمتي أتدري على من أسأت الأدب أسأت على الله في حكمه لأنك لم ترضى لما وهب فأخزاك ربي بأن زادني وسد عليك وجوه الطلب أنت مكنياي هو على نعمتي ባገኘሁት ጸጋዬ ላይ የምትመቀኘኝ ሰው ሆይ ያለ ገጣሚ ስማ አንተ ባገኘሁት ነገር ላይ ባገኘሁት ሀብት ላይ ባገኘሁት ዕውቀት ላይ ባገኘሁት ቸርነት ላይ ባገኘሁት ቁንጅና ላይ ባገኘሁት ጸጋ ላይ ባገኘሁት አቂዳ ባገኘሁት ሱና ላይ እንደው በአላህ በሰጠኝ ኒዕማዬ ላይ የምትመቀኘኝ ሰው ሆይ አለ አተድሪ على من أسأت الأدب ስርዓት የጣስከው በማን ላይ እንደሆነ ታውቃለህ? ትንቅንቁ እኔ ጋር እኮ አይደለም። أسأت على الله في حكمه አላህን በብይኑ በፍርዱ ላይ ነው የመጣህበት። እወቅህን ለምን ሰጠኸው እያልከው እኔ ማግኘት ስላለብህ እሱ ሰጠኝ ለምን ሰጠኸው? ትክክል አይደለም ቦታው እዛ አይደለም እያልከ ይቺ እኔ ጋር ነበር መሆን ያለባት እያልከ አይደል? أسأت على الله في حكمه አየሁ ወዴት እንደሚሄድ ምቀኝነት ወዴት እንደሚሄድ ተመልከተው። لأنك لم ترضى لما وهب ለኔ የሰጠኝን አልወደድክምና فأخزاك ربي ጌታ የማዋረደህ አከሰረ بأن زادني ጨመረልኝ። ይገርምሃል እየጨመረልኝ ነው። ይገርምሃል ይሄው እየጨመረልኝ ነው። وسد عليك وجوه الطلب የመፈለጊያን ጎዳና ዘጋባህ። አንተ ያ አላህ ማለቱን ትተህ የኔን ትቀላውጣለህ፣ በኔ ታለቅሳለህ። በኔ ማግኘት ሰጠኝ ማለት እያለ ያ አላህ ሰጠኝ በል ለምን አገኘ ብለህ እንቅልፍን ለምን ታጣለህ? ለማግኘት አላህ እያልክ እንቅልፍን አታጣም። ለማግኘት አቋራጭ መስመር እያለ ያ አላህ ብለህ ሰጠኝ በለው ለምን አገኘ ብለህ እንቅልፍን ከምታጣ ይሄ እኮ ራሱ ለምቀኝነት አንዱ ቅጣት ነው። ምን ማግኘት ምን መሆን አላህ የመፈለጊያ መስመር ዝግት አድርጎ በሰዎች ማግኘት እንድታለቅስና እንቅልፍ እንድታጣ ማድረግ ራሱ የምቀኛ ቅጣት ነው። ይሄና ይገርማል። ይሄ አንዱ ገጣሚ ነው። ሁለተኛው ገጣሚ ደግሞ እንዲህ አለ። በጣም ገርማኛለች እቺ በጣም ገርማኛለች። ምን አለ? كل العداوة قد ترجى إزالتها إلا عداوة من عداك من حسد ጥላትነት ዱንያ ላይ ማንኛውም ሰው ጋር ብትጣላ ትታረቃለህ። ያቺ ጥላትነት ልትወገድ ትችላለች አለ። በምቀኝነት የተጣላኸው ሲቀር አበድን አትታረቁ። በምቀኝነት ከተጣላ ሰው አይታረቅም። ለምን? አንተ ጋር ሊታረቅ ያችን አንተ ላይ ያያትን መወገድ አለባት። አየህ መቼም አትታረቅም። መቼም በምቀኝነት የተጣላ ከዛው ተቧክሰህ ጥርስህን አርግቦት ፈንክቶ አንድ አይነህን አሳጥቶ ጉንጭህን አብልቶት ትታረቀዋለህ። ሰዎች ይታረቃሉ። በምቀኝነት የተነሳ ጸብ ግን እርቅ ነው። ለምን? ያቺ መካከል ላይ ያለች ነገር መወገድ አለባት ሊታረቁ ዘንድ
የሚገርም ነው የአረብ ገጣሚ እኮ ዝም ነው ሻው ስለዚህ ይህ ይላል መድኃኒቱን አለፍ ብዬ ልንገራችሁ መህሱዶች ምቀኝነት የሚያጋጥምህ አንተ ምቀኝነት ውስጥ ለወንድምህ የሆነ አመለካከት ካለ መድኃኒቱን ልንገር ቶሎ በል ስማኝማ አንደኛ الرجوع الى الله عز وجل ያዝልኝ ይጠቅማል አንተ ምቀኛ ያሳደደህ ይያለ ዝም ብለህ ዘና አትበል ወደ አላህ ተመለስ ቱብ الى الله ወደ አላህ ተመለስ ምቀኛ የሚያዝልህ የዛን ጊዜ ነው ምቀኛ የሚወድቅልህ በራሱ መረብ ተጠላልፎ የሚወድቀው ራሱ ቆፈረው ጉድጓድ የሚገባው ራሱ ባጠመደው ራሱ የሚሞተው ምን ሲሆን ነው አንተ ወደ አላህ ተመለስ ያዝልኝማ እንዴት ካል አላህ وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير كما ከአደጋ ነገር እናንተን የደረሰባችሁ ነገር እጃችሁ ባመጣው ራሳችሁ በሰራችሁ ያውም ብዙን ይቅር ይያለ ነው አላህ መከራ ሲመጣ ምቀኝነት መከራ ምቀኝነትን ስበህ ያመጣው አንተው ነህ ወንጀለኛ ካልሆን ምቀኛን እዛው ይይዝልሃል አላህ ስለዚህ الرجوع الى الله አንድ መፍትሄ ያዝልኝ ሁለተኛ መድኃኒት التعوذ بالله من شر الحاسد كحاسد تكون أنت تطبقني يا الله أنت تطبقني ومن شر حاسد إذا حسد قل أعوذ برب الفلق بلا كلمات قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد أنت تطبقني يا الله كمكني ይችን ዱዓዳ ሁልጊዜ አንተ ምቀኛን ያዝልኝ ያ አላህ አንተ ተጠብቀኝ አደራህ ምክንያቱም ምቀኛ እውር ነው ይወጣብሃል ይረጋግጣል ይረመርማል አይለቅም እውር ነው ታውሯል አንተ በማግኘት ማለት ሶስተኛ ተወኩል على الله تعالى በአላህ ላይ ተመካ በአላህ ላይ ومن يتوكل على الله فهو حاسبه በአላህ ላይ የሚመካ አላህ በቂው ነው አላህ ያድነዋል አላህ ይጠብቀዋል ስንት ነገርኳችሁ አራተኛ ያዝ ምቀኛ እንዳያጠቃ ምሽግ ነው ላንተ ተቅዋ الله عز وجل اللهم فرا يقول الله جل وعلا ومن يتق الله يجعل له مخرجا اللهን የሚፈራ አላህ ለሱ መፍትሄ አስቀምጦለታል አላህ ይጠብቀዋል መውጫ ቀዳዳ አዘጋጅቶለታል አንተን ሐሲድ መጥቶ እንክት አድርጎ ባይኑ ሊጥል ሲፈልግ ራሱ ይወድቃታል አላህ ይጠብቀሃል لانك تقي አንተ አላህን ተፈራለህ ስንት ነገርኩሻው አራት አምስተኛ አصبر اصبر صبر ታገስ ጽና እሱ ይወድቃል አንተ ታልፋለህ አብሽር እሱ ራሱ ነው የሚቀጣው اصبر ይሄንን ያዝ ሌላ እንደዚሁ ከዚሁ ጋር ተያይዞ ምን ታደርጋለህ ወደ አላህ Subhanahu Wa Ta'ala የሚያቀርብህን ጧዓ መስራት እዚህ ላይ በርታ እነዚህን ያዝ እነዚህን በደንብ አድርገህ ያዝልኝ የመጨረሻው ምቀኝነት ውስጡ ላይ በለጭ የምትልበት በወንድሙ ላይ ቦግ የምትልበት በወንድሙ ላይ ቀስቀስ የምታደርገው ሰው አንደኛ ምቀኛ ሆይ በአላህ ቀዷ ቀደር እመን በቃ ማግኘት ያለብህን ታገኛለህ ወንድም ማግኘት ያለበትን ያገኛል አለቀ ያንተ ወደሱ የሱ ወደ አንተ አይመጣም እርብትል ትርትር ብትል አይመጣም አለቀ በቃ ያላ ቀዷ ቀደር ነው ተወስኗል ያንተም በጀት የኔም በጀት ተመድቧል አለቀ ለአንተ መንግስት የምትወልዳቸው ልጆች ተወስነዋል በቃ እኔም የምወልዳቸው ተወስነዋል የምንድነው የምንመበጣበጥ ለአንተም ተሰጥቷል ለኔም ተሰጥቷል አንተም የራስህና አንተም የራስህን ተብሏል ተወስኖ አልቋል ተጽፏል በቃ ሩፊዓት الأقلام وجفت الصحف ብዕሩ ተጽፎ ብዕሩ ደርቋል አልቋል ስለዚህ በቀዷ ቀደር ላይ ችግር ያለበት ሰው ነው እከሌ ለምን አገኘ ለምን እኔ እንዲህ አልሆንኩም የሚል መሆን ያለብን ትሆናታለህ ወደድክም ጠላህ አንተ ራሱ ሀብታም መሆን ትፈልገዋለህ አይደል ባትፈልገው ትከብራታለህ መከበር ካለ እንደው ወደድክም ጠላህም ትከብራታለህ ክብረትን ሁሉ በመጣልኝ ነው የምትለው ግን መሆን ያለብን ነገር እንሆናለን አንተ በቀዷ ቀደር ካመንክ መሐመድ ፋጡማን ያገባል ተብሏል አህመድ ደግሞ ኸዲጃን ተብሏል
አንተ ኸዲጃ አልተመቸችም እንትና ነው መሐመድ ነው እንደ ፋጡማን አግብቶ ልጅ እኮ እንዴት እንዳመለጠች ታውቃለህ ይላል። እንደው ለኔ ነው እኮ መሆን ያለባት እንደው ኸዲጃ ለዛ ነበር የምትሆነው ያቺ ለኔ ነበር። በቃ መሐመድና ፋጡማ ይገናኛሉ ተብሏል ተጽፏል። ይወልዳሉ ከሁለቱ ልጆች ይፈጠራል ተብሏል። ያነ ከሆነች ምናልባትም በራሳቸው ተጣልተው እዷን ጨርሳ ልታገባ ትችል ይሆናል ቀድሮት ከሆነ አላህ። ከዛ ውጪ ግን ለምን የሰው ኑሮ ለመበጥበጥ ትነሳለህ? ለዚህ እኮ ነው ሰው ሊያፋታ ይሯሯጣል። ሰው ሊያፋታ የሰው ሚስት ሊያገባ ማለት ነው። ተዋው ለአንተ ያለው ተቀምጧል። ያቺ ሴት እዛ ሁና መሐመድ ጋር ሁና ጥሩ ናት። አንተ ጋር ስትመጣ ነብር ልትሆን ትችላለች። አታውቅም የምታውቀው ነገር የለም። ረፍ በቀዷ ቀደር እመን። በቀዷ ቀደር የሚያምን ሰው አይመቀኝም። ምቀኛ አይሆንም ምቀኛ። ስለዚህ ይሄንን ያዝልኝ። ሌላ አላህ ጋር ያጣልሃል። ሰኸጡ ረብ የጌታን ቁጣ ያመጣብሃል። እኔ በሰጠሁት እኔ በፈረድኩት እኔ ባስቀመጥኩት ተቃውሞ ነው ወይ? ላ ሙዐቂበ ሊሑክሚ ለሱ ብይን ምን የለም ይግባኝ የለም የፈረደው ነው የሚሆነው። አንተ እየተከታተልክ እንደዚህ መሆን ነበረበት እርማት ስለሚያመጣ በጣም አደጋ ነው ነው የምላችሁ። ወደ አላህ ሱብሓነሁ ወተዓላ እንመለስ፣ እንርጂዕ ወነቱብ ኢለላህ ዐዘ ወጀል። አላህ ይጠብቀን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።